እባካችሁ ተመልካቾቻችን የሞባይል ስልካችሁን ዝጉልን ተመልካቾቻችን እባካችሁ የሞባይል ስልካችሁን ዝጉልን አይዘጋም ናዘግ ቸማሳው ይከፈታል ታቢር ነው ንግግሩ ይበይናል ማንኖትና አርሶ ይዘጋሉ ታንገት እንግዶች ቤቴ ነው ዘግቷለሁ ጥርቅም ብሎ ከነጠቅላይ ፍርድ ቤት ኖት ፖሊስ ኖት አቃቤ ሕግ ኖት ይዋሳ በዛዛል ይዘጋ አይዘጋም ይሄ ቤት መስሪያ እንጂ እኮ ይሄ መራቢያ አይደለም እና ታዲያ ለዚህ ተዳሩ ብያለሁ ወይ መልሱልኝ ብያለሁ እንግዲህ እንከፍተን ወኔ ያለን እንግዲህ አንድ ነገር ልንገሮት እስካሁን አከበርኩ እስካሁን ቻልኩት እዚህ ላ አከበርኩት እንግዲህ በቃኝ አቁኝማ እኔን ሰው ሳወርድ ሰው ስዘረጥጥ አውቅበታለሁ አንተ ምን ተወጣ የነችና ስማ እንዴት ዲሽ ላይ ተተክየሙለው ለዚህ ቀን እንኳን ማይሆን ይመስላል አሲዳ ለና ስሜዳል እንደዚህ በተከበርኩበት ሰፈር ታጓርጂ ወይኔ አሁን ከማን ወለደች ቢባል ከማን ሊባል ነው አንቺ ለምን ታስጨንቅ ከነሽ ባለው ሄጃለሽ ተዚያለሽ ሄጃለሽ ተዝጥፊልኝ ጉድ ወስላታ ና ጌታ መሳ ና የት ሄዳለሽ ብለህ ነው የሷና የናቷ መደበቂያ እኮ የታወቀ ነው እንደውም ተመንደር ወሬኛ ረቃ እዛው አክስቷ ቤት እናቷ ያረሰቻ ብትወልድ ነው የሚሻለው አዎ ሰማኛለህ ይልቅ አንተ ይውል ይሄንን መጋዘን ሰብረው ቃው እንዳያወጡ ነቀታ ተጠብቅ እሺ በል ግባ በል እንዴት አረክ ምኑ አባዬ ጠዋት ደውሎልኝ ነበር ለእንጨት ስራ የሚሆነውን ቦታ አግኝቶላል ስለዚህ በአስቸኳይ ወደ ድሬዳዋ ሄዳችሁ እንድትነጋገሩ ይፈልጋል ስትልንገርሽልኝ እኔ ባዶ ጄ መሄድ አልችልም ለስራ እኮ ማስጀመሪያ የሚሆንም ገንዘብ ይረዳል አይሆንም ህሊና በዚህ ላይ ያሳደገኝን ያስተማረኝን ሰውዬ በችግሩ ጊዜ እንዴት ብዬ ነው የምከዳው እንዴ ቆይ የራሳችን ነገር ኑሮን አብረን መኖር አንችልም በእኛ ገንዘብ አዎ በአባትሽ ገንዘብ ግን አይሆንም የአባቴ ገንዘብ ማለት የኔ ገንዘብ እንደሆነ ታውቃለህ እኔ አልቀበለውም ህሊና ምን ያመጻድቀሃል ስራ ፈተ ቤት አይደል የተቀመጥከው እና ስራ በፈታ አንቺን አስቸገርኩሽ እሺ በዚህ ሰዓት እኔ ካቀረብኩልህ አማራጭ የተሻለ አማራጭ አለ እንደምቸኩል ነግሬሻለሁ
ናችሁ? እሺ ያረፈድኩ ይቅርታ አረፈድኩባችሁ። አሁን ማንቀር ዘራ በጣም ምን ሆነ? መልእክቱ በትክክል አለ ዛሬው አንተ ምንድነው? የሚገሰግሰው አረ ያለከለካሽ ወረዛ ተላለን እኛ አንተን ሲሳት ብለን ጠብቀን አማን ምንድነው? ቆየሁባችሁ አይተሽ ታዲያስ ምን ሆነ? እንዴና ምን ነው እንዴ? ያው እኔ ስንት መሰናክል አልፌ እንደመጣ ታውቃላችሁ። ስማ እልቅ ዛሬ ማለት ደውላልኝ ነበር ከቤት ወጣ አክስቷ ጋር መሆኗን። በቃ በእናታችሁ ወደ ጉዳያችን እንሂድ። ምንድነው ሙሹ? ለምንድነው የሰው ችግር እንደራስ ማታየው ግን? እንዴ ልጅቷ እኮ ከቤት ወጣ ነው ያለኝ። እኛ እስከ ስራ ተባረን አይደል እንዴ? በቃ ሰዓት የለንም እንሂድ በእግዚአብሔር። ታውቁት የራሳችሁ ጉዳይ። እሺ በቃ መቼም ሁላችንም የጋሽን ባህሪ እናውቃለን አይደል? በቃ ቢያንስ በዚህ ጊዜ እንዳናበሳቸው በእናታችሁ። ምን አለ ልጁ የኔ ነው ብለህ ብታመን ብትቀበል ምን አለበት? እርግዝና ተሰባ አይደለ አይተላለፍብ ዴ ልጅ ቢኖር ደስታ ነው እንጂ ምን ችግር አለው ወገኖች? ምን ችግር አለው እስቲ ንገሩኝ። ይሄው ባንተ የተነሳ 1 አመት ሙሉ የከፈልኩትን የቤት ኪራይ በድርጅት ውስጥ ያሉ ማሽኖችና ልዩ ልዩ ንብረቶች ከነመዝገባቸው ታሸገባቸው የሚያሽጋሽግ። እሺ የቅርቦቹንስ እንደምንም ብለን እንሸኛለን። እሺ ሌላውንስ ወይ አንተ አምሩ አቤት የተጠበቃውን ጉዳይ ምን አደረስክልኝ? ማርታን አማክሪያት ካለቃይ ጋር ተነጋግሬ መልሱን እነግራችኋለሁ ብላለች። በማርታ በኩል ለምን ምን ችግር አለ? አይ ማለት ያው እንጂ ምን ይሁን ዛሬ የጠራኋችሁ ከኔ ችግር የእናንተ ችግር ይብሳል ብዬ አንዳንድ ወር ደሞዝ ልሰጣችሁ ነው አጠራሪ። እኔ ቅድሚያ ስለወሰድኩኝ ቅድሚያ ወስጃለሁ። ደሞዝ እግዚአብሔር ይስጥዘር ይሁን። ይሄው መዝገቡ ላይ ተዘጋ። ይሄው ለአንድ ሰው የአንድ ወር ደሞዝ 2 ልከፍል ነበረ። ወይ ቅዱስ ሚካኤል ምን ነው ካላጣው ጥበብ የዚህ ልጅ መሽና ብደፍንልኝ ምን አለበት? የኔ ስረፍ ብል ጋሼ እኔ እንኳን በዚህ ሰዓት ካንተ ገንዘብ መቀበል ትንሽ ይከብደኝ። ምክንያቱም ሙያ አስተምረኛል፣ ብዙ ነገር አድርገህልኛል። አሁን ግን ይሄን ግቢ ሳይው ትንሽ ለስራ የሚመች ይመስለኛልና ቢያንስ ለምን ቀብደ የተከፈለባቸው ስራዎችን ጨርሰናቸው እዳህን እንኳን አታቃልልም? እኔ በበኩሌ እነዚህ ነገሮች እስኪስተካከሉ ድረስ በነፃም ባገለግልህ ደስ ይለኛል። አምሮ ያለው ነገር እውነቱ ነው። ምንድን የሌለን ማሽን አይደል እንዴ? ማሽን ደግሞ ማሽን ቤት እየሄድን ማሰራት እንችላለን። እንደውም አንዳንድ እቃዎችንም ከሰዎች እየተዋስን መስራት እንችላለን። አንተ ብቻ ግቢውን እንድንሰራበት ፍቀድል። እሺ አምሮ እሺ። ግቢው ብቻ አይደለም አንዳንድ መሰሪያዎችም ሪዘርቭ በየዚህ ቤት ያስቀመጥኩት አለ፣ በሱ መጠቀም ትችላላችሁ። ቀጮ እንዳለችው ማሽን ነው የሚቸገረን፣ ማሽን ቤት እንሄዳለን። በእውነት ልጆቼ እኔን ከጭንቀት ነፍሴን ከሰቃይ ነው ያዳናችኋት። አይደለም እናንተ እዚህ ያለውን ነገር በርትታችሁ ከያዛችሁልኝ እኔ ደግሞ ፍርድ ቤት ያለውን ነገር እንደምንም ብዬ ንብረቴን አስመልሳለሁ። አይ ንብረቴን አልኩኝ፣ የእናንተም ንብረት ነው እኮ ልጆቼ፣ እውነቴን ነው የእናንተም ንብረት ነው። ችግር የለም። ወዴት ነው? አይ ሽንት ቤት እንዴ በየቦታው ሻንታ እኮ ጉድህን አየነው። ናይኔ ጌታ እዚህ ተከራዮች አሉ ተማሪዎች። ኧረ ና ወዲህ ሽንት የልሽና እናንተ ፊት ነው የምናገረው። ደግሞ እዚህ ጎረቤት ዞር እያልክ ይኸው እንደ በርበሬ ተከልና በኋላ ከመስሪያ ቤት እንዳፈናቀልከኝ ከመኖሪያ ማባረኝ ነው። እኔ አንተ ኮርማ አይደለ አላስቀጠቀጠህ ምን አባቴ ልሁን? እሺ በነገራችን ላይ ሁለታችሁ በተለይ ማርታ በየጊዜው ስለ ወንዶች የምታወሩኝ ነገር ቦይፍሬንድ እንዳልይዝ እንዳያደርገኝ ይሰጋል። እኔ እኮ የሚገርመኝ ወንድ ልጅ ፍራንክ ሲያጣ ሌላው ቀርቶ ከጓደኛው ጋር ሻይ መጠጫ እንኳን መቸገር ደረጃ ሲደርስ ያዝናል። አምሮ ግን የራስ የሆነ ንብረት ይኖር ሲባል እምቢ አለ። ለምን? ምን ይታወቃል? ሌላ አማራጭ ይኖር ይሆናል። ትክክል። ወይ ደግሞ ሌላ የተደበቀ ባህሪ አለው ማለት ነው። ማርቲ አምሮ ባሌ መሆን ይችላል አይችልም? ይሄ በጣም ከባድ ጥያቄ ነው።
መረጋገጥ ግን አለበት። እንዴት ነው አለን ጋሽ ቀጮ አቤት ጋሽ እኔ ነው ሙንደል ያለሽ ተመቸሽ አይደል የግቢ የታባቱ ጎበዝ አምሮ አቤት እንዴት ነው ታዲያ አለን ጋሽ ቆንጆ አረጋችሁት እኮ እውነቴን ነው ሙት ቆንጆ አረጋችሁት የታባቱ ያ ሌባ ማን ዘሪሁን ያ ሌባ ዘሪሁን አይደል ያኛው ሌባ አቤት ጋሽ ጀግናው እኮ ነው ቴዎድሮስ ይኸው ታዲያ እዚህ መስፈን የለም ወደ ቤት እንዳይረበሽ አልፎ አዎ ጥሩ ነው ስራ ታዲያ ጥሩ ነው አረት ቴዎድሮስ አይደለም እንዴ ምንድነው ምን ነው ጋሽ ምን ነው አምሮ ምን ነው ምንድነው ይሄ ቀለም ምንድነው ይሄ እውነቴን ነው እኔ እኮ እንጨት ቤት የነበርኩ ጊዜ እቃን እዚህ ደብቃለሁ አሁን ደግሞ የተወስጀ ልደብቅሽ አምሮ ምንድነው የምትሰሩት ይሄ ነገር እንዴ ነው እንዴ ጋሽ ይሄ እኮ አብስትራክት እኮ ነው ምን ክራክት አብስትራክት ማለት ስዕል ነው እንጨት ቤቱ እንዴት እንደተዘጋ ለምን እንደተዘጋ የሚያሳይ አጭር ታሪክ ነው እውነትህን ነው እዚህ ላይ በአብስትራክት መልክ ታሪካችሁ የማንም ሌባ ታሪክ በኔ ቀለም ነው የሚጻፈው ነው ቴዎድሮስ ናም ይሄ ነው አንቀ ጫማም ግድ የለህም ቆይ ግድ የለህም ቆይ አንተ ግድ የለህም አጅሬው ታኛለህ ናምሮ ሰማኝማ ይሄ ሌባ ቅንቅናም ይሄ ቀጫማም ዘሪው የሚባል ልጅ ወደ ሽንት ቤት ዘወረ እንደ ነገር ያለው ባይነ ቁራኛ ለተን ወጣት ተማሪዎች አሉ ሰው ነው ሆናልን ያሉ ይሄ እንቅፋት እኮ ነው መሰናክል እኮ ነው እውነቴን እኮ ነው መሰናክል እኮ ነው ሰው እኮ አይደለም ይሄ ሰው አይሆንም እኮ መቼምኛ ያለብን የዜግነት ኃላፊነት እንወጣ ብለን ነው እንጂ ይሄ እኮ ሰው አይሆንም እኮ እውነቴን ነው መቼም ማረሚያም ቢገባ ያው እንጨት ነው እዚህ እንጨት ነው ብለን ነው እንጂ ቶ ይሄ እኮ ሰው የሚሆን አይደለም ያኛል ያው ተመልከተው አይኔፍስ አረ ዘሪሁን አረ እባክህ እንደው ስለ መድኃኔ ዓለም እንደው ስለፈጠረ ጌታ አረ እጅህን ከብረተ ሥጋ ላይ አንሳው እረ በስመ አብ Hello, mister. I remember something for you. Turunesh and Kananisa from Beijing, 10,000 in 5,000, honor that country. This country, me and my friends open furniture room today. ደግሞ እንግሊዝኛ ፎቢያ አለባችሁ እኮ በስማ ውደርክ ኦፕን ፈርኒቸር ሽንጋ ወዶ ይስቋል ዝም ብላ አምጣ ፍላፊ እንዴ ወይ ቻይና እንዴ አታ እርጉዞች እንዴ አዎ ምን ችግር አለ ጉረድ ይጃዝ ፎሱን ጉረድ አይ ጉድ አርገዘው ማልታዋቸው ቀስ ነይ እናቴ ግቢ እናቴ እንዴት ነሽ ደህና ነሽ ቀስ አምሮ ነው ዲ እሺ አረ ወይኔ ምንድነው መልስ ራስቺ ሄዳን ጣላታ የት ይቅርታ አምሮ እናቴ እንዴት ነው ባለ ተዳር ነሽ ጎሽ ሰይፋኖሽልኝ እንዳንቺ ነው እንጂ በጊዜ ልጄ ሰብሰብ ብሎ ተዳር ይዞ አይንም ባንበት እንዳንቺ ነው አሉ እንጂ አንዳንዶች ይጋደሙና ዲቃላን ትስላለች ሐላና አመን አረ ወዴት
አሁን የኔ እንጨት ቤት የተዘጋው በዲቃላ የተነሳ ነው። እውነቴን ነው። እስኪ ዝርዝር ጉዳዩን አስረዱ። እነግርሻለሁ እንጂ በደንብ አድርጌ እነግርሻለሁ እንጂ። ወይ ዘርህ ቡን ልብለ ጥፋ ስምህን ቄስ ይጥራው። አሁንም ዘሪሁን የሚባል ሌባ እኔ ጋር አለልሽ። እንጨት ቤቱን ያከራየኝን ሰውዬ ልጅ ነካ ያረጋል፣ ቀጨም ታረግልሻለች። ኋላና ልጅህን መልስ ይባል እንዴት? ሰውየው ደግሞ መጣና ልጄን ነክቷል አለ። ልክ እንደወለድኩት ልጅ እኔ ምን አገባኝ አልኩት። እውነትስ እኔ ምን ያገባኛል? ቆይ ልጅ እርሱ ጋር ስለሚሰራ ይሆናል ምናልባት። የኔ እናት እባክሽ ተይው። እኔ ቤት ያሉ ልጆች በሴት ወሬ አንድ ቀን የሰላም ወሬ ተወርቶባቸው አያውቅም። ተይው። ቆይ ምናልባት እርሱ ልጅ መምከር መቆጣት ሲኖርቦት ምን አገባኝ ሲሉ የልጄ ጉዳት ባይሰማው ነው ብሎ ይሆናል ላይ ተቀይሞ ምን አገባኝ ያገባኛል ልጄን እኔ አንሶላ ተጋፎ ሲጋደሙ አንጥፍ ያለው ነበርኩ። ምን አገባኛል የታይ እንጂ እንዴ ምን ነው እኛ መጫጣ ነው። ሻውን ምን ማስረጃ ይዣለሁ። ማስረጃማ በዶሴ አርጌ ይኸውልሽ። አሁን ይሄ መጀመሪያው ላይ የምታየው ለአንድ አመት አስተካክዬ የከፈልኩት ቅድሚያ ቤት ኪራይ ሰነድ ነው። ለማኞች እርማ ያው እዚያ ላይ ከሁለተኛው ገጽ ጀምሮ ደግሞ ቤት ውስጥ ያሉ ንብረቶች የኔ መሆናቸውን የሚያስረዱ ናቸው። እነዚህ ሰነዶች ተጠቅላላ እዚህ ያለልሽ። እውነቴን ነው። ሁሉ ፋይል አለ። እንዴት ታደስ ላለቃ ያሳየውና የሌላውን ነገር በከሱ ባትናገራላችሁ ነው። እሺ እናት ግን እንደው አደራሽን እንደው አፈርሰው እኔ ልጅ እንደው እኔ ልጅ እንደው ስሞትልሽ የኔ ልጅ እንደው አጥበሽ አትቅበሪ። እንደው ስሞትልሽ እንደው ይሄንን ሰነድ ላለቃሽ ስታደርሺ ለአገሪቷ ለኢትዮጵያ እድገት ቀረጥን በአግባቡ ምከፍል መሆኔን ሰለሞንን የመሰለ ልጅ ከጉሮሬ ላይ ከጀላ አውጥቼ እናት ሀገሩን እንዲያስጠራ ዩኤስ መላኬን እውነቴን ነው። አምሮን የመሰለ ቺፍ መካኒክ ባነስተኛና ጥቃቅን ተቋም በናሽናል ደረጃ ማሸለሜን ንገሪልኝ። እውነቴን ነው። አዎ እነዚህን ያፈራ እንጨት ቤት እንደማንም ተራ እንጨት ቤት ይዘጋ እንደ ተቋም እኮ ነው የኛ። እውነቴን ነው። ወይስ አመጣ በል አምሮ አይደለ ተወሱን ይሄን ሄደና ወደ ስራ ደሞ ኮላውን ጠጡት። እሺ እንሄድ አይደለም? አዎ መስሪያ ቤት አደርስ። እሺ አደርሳለሁ። ምን አረጋለሁ መቼም ታዲያስ ስደውልልሽ አታነሽም፣ አንቺም አትደውይ። በጣም ቢዚ ነህ እኮ ብዬ ነው። 5 ደቂቃ እንኳን የሚያንገበግብ ሰው አይደል? አሁንም እንዴት እንደተመቸ ገርሞኛል። ይቅርታ ሊናዬ። ምን ነው ይኸውልሽ ሊና፣ አሁን ሁሉም ነገር ጥሩ እየሆነ ነው። እንደገና ስራ ጀምረናል። ከአከራው ጋር ተስማማችሁ? እዛው ጋሼ ግቢ ውስጥ ነው የጀመረው። እሺ እንደውም ማስታወቂያችንን ይልሽ አድራሻችንን በዚህ እንትን እያለ አንድ ነገር አስቤ ነበር። ምን አዲስ ነገር? ካሁን በኋላ መለያየት ይሆናል። ምን? ቆይ ምክንያትሽ ምንድነው? በቃ አስጠላኝ። አስገርም እኮ መሆን ያለበትን ነገር ነው የነገርኩህ። ትላንትና አብረን ስለመኖር የምናስብ ሰዎች አልነበርንም? እኔ ነበርኩ አስቤ ነበር። አሁን ደግሞ አልፈለኩም። ስለዚህ ወስኛለሁ። እሺ ግን በውሳኔሽ እንደማትጸጸች ተስፋ አደርጋለሁ። አንተም ቅር እንደማትሰኝ እገምታለሁ። ዋሳም ዘነን ፕሮብለም ማለት ችግር አለ። ስማ ይሄን ያህል ምን ነው ለመወሰን ቸኮለች እሷ?
እንግዲህ ራሷን ከፍቅረኛ ነፃ ማድረግ ፈልጋ ይሆናል። እኔም ብላ አምሮ ምናልባት ሌላ ጠብሳ እንዳይሆን። አሁንም እባክሽ እኔ ልጅቷ ጸባይ ያስቸገረኝ ነው። ወይ አትሄድ ወይ አትመጣ። አያየን እንትን ትላለህ ታቦናለህ እንዴ? እየሰራሁ አይደል እንዴ? ምንድን ነው አንተ እንዲህ እንዳለ አጣ ወይኔ አንተ ጤና ይስጥልኝ። ሃይ አድራሻችሁን ከበራሪ ወርቅ ላይ ነበር ያገኘሁት። ምን ለማሰራት ፈልገሽ ነበር? የቲቪ ማስቀመጫ ነው። ፊልም ትወጃለሽ ማለት ነው እንዴ? አልጠላም። ከሀገር ውስጥ ፊልሞች ምን አይተሻል? እንዴ ለጌቷ ፊልም ለማሰራት የመጣች መሰለኝ። የኔ ቆንጆ ማለት ምን አይነት የቲቪ ማስቀመጫ ነው ፈልጊው? እንዲያውም ከምቹ መቀመጫ ጋር ቢሰራልሽ ጥሩ ነው። መጠጥ ይዘሽ መጠጥ መያዣ ያለው ፊልም እያየሽ ነው። ከመች ጀምሮ ነው የቲቪ ማስቀመጫ ከወንበር ጋር የሚሰራው? ጠጃ እኔ ምን አጠፋው? ስላላምጣ ነው የተናገርኩት እንዴ? ኮተታም ዘመንላ ነገሩ መስፈን ይወጣው ነው። አዘ ሴም ታይም ደግሞ የሚበላ ነገር ለምሳሌ ንፍሮ፣ ፈንዲሻ እንዲሁም ለቫራይቲ ቦርድ የማስቀመጫ ያለው ቲቪ ስታንድ ከፈለግሽ if you have any question you can ask me። የኔ መቤት ምን አይነት ቲቪ ማስቀመጫ ነው የምትፈልጊው? ከዚህ በፊት የሰራችኋቸው ስራዎች ፎቶ ምናምን የላችሁ? ኦ ይቅርታ ለጊዜው ፎቶ የለም። አይ ፎቶ ምናምን ባይኖርም ነገ መምጣት ከቻልሽ አዘጋጅተን ልንጠብቅሽ እንችላለን። አዎ እሱ እንዳለው ነገ መተሽ የፈለግሽውን አይነት ዲዛይን ማሰራት ትችያለሽ። ችግር የለም። እንደገና ደግሞ በራስሽ ዲዛይንም እንዲህ አይነት ዲዛይን ነው ፈልገው ምናምን ብትይም ሁሉንም አዘጋጅተን እንጠብቅሻለን። ጥሩ እንግዲህ ነገ ተመልሼ እመጣለሁ። ዲዛይኑን አዘጋጁልኝ። እሺ እንዴ እሺ ችግር የለም። ቴንክ ዩ ባይ። ቻይ ነኝ ቆንጆ ባይ። እሺ ወደ ደህና ሁኚ እናት። ወደዚያ ትኮርጃለህ እውነት እንዴ? አንቺ ማን ዲዛይን ሳልኩ ብለሽ ከተማ ልትቀውጭ ነው እንዴ? እና እኔ ነው ወግራ ነው። ከአንድ ሰዓት በኋላ ያገኟቸዋል። አዎ ይኖራሉ። ከአንድ ሰዓት በኋላ ይኖራሉ። እኛም እንኖራለን። እሺ ይምጡ። እሺ ጤና ይስጥልኝ እናቴ። እሺ ሰላም ናችሁ? ሰላም ነሽ? ስራ እንዴት ነው? ጥሩ ነው። ምን ነበር የፈለጉት? ማርትዬን ነበር። ማርትዬ የለችም። ወጣች። እዚሁ እጠብቃታለሁ። አይ የዓመት ፈቃድ ወስዳለች። ምን ነው? የምን ፈቃድ? የዓመት ፈቃድ። ልጇን ለመውለድ ረዘም ላለ ጊዜ የዓመት ፈቃድ ወስዳለች። ጉዳይስ? የዓመት ሲባል እኮ ዓመት ሙሉ አታርፍም። ያው 3 ወር ብቻ ነው። ይገባኛል። አውቃለሁ። ግን የኔ ጉዳይስ? ፋይሌስ? ምንድን ነበር ጉዳዩት? ክስ ለመመስረት ካለቃዋ ጋር ለመነጋገር ዶክመንቴንና ፋይሌን ሰብስቤ ሰጠኋትና ዛሬ እንድትመጣ ብላ ቀጥራኝ በቀጠሮ የመምጣት እኮ ነው የኔ ልጅ። እሳቸውም ታዲያ እኮ የዛሬ ሳምንት ነው ወደ ውጭ ሀገር የሄዱት። ግን እሳቸው እንኳን ብዙ አይቆዩም። ከ6 ወር በኋላ ይመለሳሉ። አይ እንዳነጋገርሽ ብዙ አይቆዩም። 6 ወር ምን አለው? ምን አለው 6 ወር? ጉዳይ ፋይሌስ ጉዳይስ? ቆይ እኔ የምለው ለምን ስልክ አይደውሉላትም? ጎሽ የተማረ ሰው እንዴት ነው የሚለው? አየሽ እስቲ ስልኳን ሞባይሏ ቢሆን ጥሩ ነው። ስጭኝ እስቲ ስልኳን። የእሷም ከሌለ ባሏን ስጭኝ። የምን ባል? እዚህ ሀገር አልነበርሽም እንዴ? ቅጥርሽ መቼ ነው እዚህ መስሪያ ቤት? ትንሽ ቆይቻለሁ። አልቆየሽ። ብትቆይማ ማርትዬም ባታውቂው ነበር የኔ ጌታ። አይ ቁመት፣ አይ ትከሻ፣ አይ ጸባይ። እሷ ትዳር የሚባል ነገር የላትም እንዴ? እንዴት ነው ነገሩ የኔ ልጅ? ማን አልሽኝ ስምሽን አንቺን? ሄርሞንዬ። የኔ እናት እውነት ባል የላትም እንዴ? የላትም። ከምን አረገዘችው?
እንጃ እኔ እንኳን ብዙ አይዲያው የለኝም ግን የሆነ አናጢ በሉኝ መናጢ የሆነ እንጨት ሰራተኛ ምናምን አጣርቼ አልሰማሁሽም ማን እንጨት ሰራተኛ ምናምን ያሉ ይመስላል አይ እርሞ አፈርሶ ነኝ ጨርሹ ስልኬ ውስጥ ነበረ ግን ባለፈው ስዊች ኦፍ ሳላደርግ ባትሪ ነቅዬ እንዳለ ስልኬ ጠፋ ማለቴ በቃ ተበላሸ ከዛ ሰርቪስ ወስዶ ፕሮግራም እንደገና መጫን አለብን ምናምን ብለውኝ 200 ብር ክፈይ ሲሉኝ 200 ብር ብዬ ደሞዝ እስኪደርስ ድረስ አስቀምጥኩት እና የሷን ስልክ እዛ ውስጥ ነው እዛ ውስጥ 200 ሲልሽ ፕሮግራም ይጨምርብኝ እኔ ዛሬ ወዲ 200 ሲልሽ እንዴ ኩከኔው ግድልሽ ምን ይስፋን ከማገኘው አገኘዋለሁ ግድልሽ ማንች ከንቱ አይዘሪውን ይሁን ደምን አይሁን ነገር ውስጥ እንዴ ወይ እኔ ደግሞ ይደለ መደርስበት የለ እኔ ፈልገው ነው እዚህ አረ ያለሁት እዚህ ጋር እማ እንዴት ነሽ የኔ እናት ቀስ ብራቱ አትደገፊ እንዴ ይገርምሻል አሁን እኮ ቢሮ ሲገባውና ያቺ ጥላቢስ ጓደኛሽ የለችም ስትለኝ ደነገጥኩ አይደል አሁንም ድንጋጤውን የሚገታ ምንም ነገር የለም ምኑን እናቴ ማርቲዬ ያቺ የእርሶ ሰራተኛ ያስረገዛት ልጅ ያረገዘችው ልጅ ስትካድ ምንም ማድረግ አልተቻለም አይደል እንዴ ሰማው መቼም የዘሪውን ደስ ያለኝ ግን እኔ ሙች ደስ ያለ ያንቺን እንደው ይቀበላል ይወድሻል ፍቅር አለው ካንቺ ሙች ያንቺ እኮ አንድ ቀን ነው እሺ ማርታ እንደሰማሁት እኮ ባደንጃጅ እጽ ተጠቅማ ነው አሉ አንድ ቀን አስከራው ሙች አዌር እንዴ ያለው ታረባልኩትን ይስሙኝ የተረገዘው ልጅ ግን እንደ እናቱ መካዱን አሜን ብሎ መቀበል አይችልም እሺ እኔ ምን ላርግ ምንድነው እኔ ምን ላድርግ ነው አይመለከተኝም እያሉ ራስዎትን ነፃ ለማውጣት የሚያደርጉ ሽሽት ገደል ውስጥ ነው የሚከቱ እሺ ምን ላድርግ አንቺም በኔ ፈረድሽ ማርታ እሺ ማርታ እኔ ምን አረኩ ስሙሽ ያውሎት የተረገዘው ልጅ አባት ልጁን አምኖ እንደ እናቱ ኃላፊነቱን እስካልወሰደ ድረስ የከፈሉት የአመት የቤት ኪራይና ንብረቱ በሙሉ ለእናትየዋና ለልጁ ይሆናል ማለት ነው እውነትሽን ነው ሄጃላዛ ምን ትላ አንቺ ነሽ ያልሽው ሂጂ ቅንቅና ምን ትመስላለሽ እንግዲህ አስጠብቁኝ ልጅቷ ብቻዋን የምታለቅሰው ለቅሶ እናንተ ተቃቅፋችሁ ታለቅሱታላችሁ ወንዶች በሴት ልጅ ማህፀን ልጅን አስቀምጣችሁ በሷ ለቅሶ እናንተ የምትዝናኑትን ያህል እናንተ ደግሞ ሆዳችሁ ሲጎል እጥፉን ታነቡታላችሁ እኔ እናት አንቺም ሌሎች አስሙ እርጉዞይ ተሰብሰቡና እንግዲህ እኔ ላይ ሰላም አይሰልፉጡብኛ ከሱ ፎቅ ወደታ እንዲህ ባልዘቀዘቅሽ እኔ አይደለሁ እቺ ቅንቅና ወይኔ ሰው እነዚህ ጫቅቶብኝ እስኪ እባክህ እጅን ወደዛ አድርገው ይኸውልሽ እናቴ እዚህ ቤት የሚሰሩ ስራዎችን ዲዛይን የምሰራው ነኝ ይገርምሻል ይሄን ዲዛይን ከፊልም ላይ ነው ኮፒ ያደረኩልሽ እንግዲህ አይን አይቶ ልብ ይፈርዳል ነው የሰለ ስራ ምንም አለ ያው ስራው ራሱ ምስክር ነው የኔን ዲዛይን ግን ልብ ብለሻል ከምንም ላይ ያልተኮረጀ ንጹህ የፈጠረ ውጤት ከራሴ ጭንቅላት ነው ጨምቄ የሰራው ልጅ የኔ ቆንጆ እኔ አንድ ላሳይሽ አንድ ላሳያት ከና ምጥን ማስቀመጫውሽ ይሄ ነው የሚመስለው ፍሬም ና እንዴ ምንድነው ይቅርታ እኔ እንግዲህ እንደይቼ መምረጥ ይቸግረኛል ፎቶ ምናምን ታሳዩኝ ነበር ጥሩ ይቅርታ እኛ ደግሞ ፎቶ ልናሳይሽ አንችልም ምክንያቱም ፎቶዎች በሙሉ ድሮ የምንሰራበት እንጨት ቤት ውስጥ ሲታሸግ አብሮ ስለታሸገ ለጊዜው ፎቶ የለም ከዚህ ሌላ ቅርንጫፍ ነበራችሁ
አድራሻሽን ብትይልና ፎቶዎቹ እጃችን ሲገቡ ደውለን እንጠራሽ። ይቻላል። እኔም በዚሁ ስመጣ ልጠይቃችሁ እችላለሁ። ይቅርታ ስላመላለስንሽ ፎቶ ብቻ አልነበረም ቪዲዮ ማዘጋጅተን ደንበኞቻችንን ማስተናገድ ነበር። እንደነገርኩሽ ያው ትንሽ ችግር ስለገጠመን በምክንያት ታሸገባችሁ ማለት ነው። ምን ዘሪ ነው እንጂ አከራው ልጅ አስረግዞ ካደ ሰውየው በዚህ ተናደው አሸጉት። እኮ ነው ከጭንቅላቴ ጨምቄ ምናምን ያለ የሚቀባጥረው። በኢየሱስ ይሄ ሁሉንም እኮ ያስደነገጠ ዜና ነው። በተለይ ወዲያው ለሰማው እርግጠኛ ነኝ አንቺማ በዛ ጊዜ ብትኖር በጥርሲስ ትቦጫጭቂው ነበር። ምንም ቢሆን የሴት ልጅ ጥቅም ያሳስብሻል። ፕሊስ ምከሩት እንጂ ጓደኛችሁ የሥራ ባልደረባችሁ አይደል? ኧረ ማንም ከእርሱ ጋር መሆን የሚፈልግ የለም። ስራና እንጀራ ጉዳይ ነው የሚያገናኘን። አሁን እኔን ብትወስጂ ራሴን በራሴ መክሬ አስተምሬ ነው የምኖረው። ስራዬን ሰራው፣ ፊልሜን ተከራይቼ ወደ ቤት አለቀ። በተረፈ የትም ቦታ ከአንድም ሴት ጋር ታይቻለሁ። ምንም ትምላለህ አንተ በጊዜ የምትገባው እኮ ለማለ የሚያደርስ አይደለም። በእርግጥ አልፎ አልፎ ወደ ሲኒማ ቤት ሄጄ ከስራ ስወጣ እና ሲኒማ ቤት ገብተህ የምትሰራውን ስራ ሙያ መስሎ መተምታወራ አይደለኛ አይደል? እስቲ አንተ ሲኒማ ቤት ገብተህ ብቻዋን ገብታ ፊልም የምታይ ሴት ልጅ አለ? እየሳምክ እየነካካረ እንደ ድራሿ የምታጠፋት ስሞካች ባይዘው በየሲኒማ ቤቱ በጣም ፌመስ ነው። አንቺ ደግሞ አጋጣሚ ከጓደኞች ጋር ስለምትሄጂናል እንጂ እሱ ሲኒማ ቤት ገባ ማለት በዙሪያ ያሉ ወንበሮች እንዳለ ኦፕን ናቸው። የዚህ ነው ያለው ችኮች ተማሩበት። አዎ እንደውም አንተ ተመርመረ ራስን ብታውቅ ይሻላል ምናምን ብለን እኛ ተሰብስበልን መክረው ስለን ያው ጠጆ ተመርመረ ምንድን ነው የምትለው እንዴ? ከቫይረሱ ጋር መኖር እንደሚቻል ክሮስ ቼክ አድርገንበት ወንድማችን ቢኖር ጠጆ ነው። እኔ የምልሽ እንደው የምታውቂው የሙዚቃ ሳታሚ ድርጅት አለ ከኤችአይቪ ልግ ጉበትና ኩላሊት ያማል ጉንፋንም ደግሞ ለተንከባከበው ትልቅ በሽታ ነው በሚል አሪፍ ዘፈናለች። አይል ሲንግ ግርማ ሞገስ ነሽ እጹብ ድንቅ ልጅ ነሽ እጅግ ማራኪ የት ምንድን ነው ተባይ እንዴ? ቅማል ነው እንዴ? አዎ የልብስ ቅማል። ኧረ ተው፣ ኧረ ግደለው። ችግር የለም እኮ ልብስን ውሃ አፍልተህ በፈላ ውሃ እንደገና አጥተህ ደጅ ብትሰቅለው ምንም ይቅርታ። የስቅላት ፍርድ እንዲፈጸምበት ወሰኛለሁ። ተበሽ አንተ የሰዓት ፈንጂ አንተ የሁላችንም መጥፊያ ነው። ወቀው እባካችሁ ተውኝ። በየቦታው እያስረገዘ ንብረቴን ሀብቴን እኮ አዘረፈኝ። ወይኔ እሺ ምንድን ነው ተረጋጋ ማለት? እሺ ተረጋጋ አትበሉኝ። እሺ እሱ ያላስረገዛ ሴት ያለችበት ቦታ ንገሩኝና ሂጅ እዛ ልቀመጥ። ጋሼ አንተ መኖሪያ ቤት እኮ ነው የት ትኖራለህ? ኧረ እዚህ ስርጉዝ አለመኖር በምን አውቃለሁ? ወይ ጋሼ ማርታ ምን አለች? ምን ተባባላችሁ? ንብረትህ የለም ልጁን ካላመነ ክስ ፋይል የሚባል ውሃ በላው አለችኛ። ክሴን አመድ ገደል ከተተችብኝ። ውሻ በምክንያት በዚህ በደደብ ልጆቹን ካላመነ ንብረት የለ ክስ የለ ፋይል የለ። ስሞት ዘሪውን ስሞት እንደው በመድኃኒዓለም እጃለሁ የዝችኛዋን እንኳን አመንልኝ። እንደው ዘሪውን ስሞት ልጅ እባክህ። እንዴ ጋሼ ማርታ እኮ ያረገዘችው ከዘሪውን እኮ አይደለም እንዴ? ከዘሪውን እኮ አይደለም። እና ከማን ነው? ከማን ነው? ከሙሹ ነው። አንተ ዝም በልሽ ሳታረጋግጣ ተናገር። አንተ ውሻ! እኔ ምን አውቃለሁ ጋሼ? እና ራሷ ተናግራለች። እና ሰው ባለች ነው እንዴ? እና ከኔ ነው ወይ ንገረኝ። አሁን አጭር ነገር አብረህ ተኝተሃል አልተኛህም ነው ጥያቄ። እንዴ ጋሼ በኮንዶም እኮ ነው ያደረኩት። ወየው ጉዴ! እሺ ታዲያ እንዴት አረገዘች? እኔ ምን አውቃለሁ? ቆይ እሺ ልጅቷ እንዴት ያንተ ነው ትላለች? ያንተ ካልሆነ ካንተ ምን አለ? ምን ፈልጋ? አንተ እኮ ከኔ ምን ፈልጋ? ተናገር እንጂ።
የሰለሞን መሸኛ ዕለት ፓርቲው ላይ ማታ ከህሊና ጋር መታ እንደውም ነው አይላቀቁም ወይ ምናምን እያልን ጥግ ላይ አልላቀቅ ብለው እንደውም ሁሌ ፋራ ነው የሚገጥመኝ። አሁን ገና አራዳ አገኘ ብሎ ሲቀውጡ አልነበር እንዴ? አንቀን ዛት ኢዝ ዘ ቢጊኒንግ ጋሽ ዛት ኢዝ ዘ ቢጊኒንግ። ቆይ ሶሎሞን አሜሪካ ከሄደ ስንት ጊዜ ሆነው? ኦልሞስት 8 months። የምን መዘዝ? የ8 ወር አው የ8 ወር መዘዝ ሰማህ አይደል አንተ ውሻ። እኔ ደግሞ ቆይ ግድ የለም እደርስበት የለ አው ሰርቼ እደርስበታለሁ የሳቡን። ቆይ የዛሬ የባታ ማርያም ዕለት እቁብ ነበረኝ። እቁብ ከፈልኩ። እቁብ ከፍዬ የሰለሞን ሽኝት አሜሪካ ሊሄድ ነውና መዋጮ አላችሁ ሂሳብ ተናጋ። ይሄ ነው ካንተ አይደለም አንተ ውሻ እንዲያውም አንድ ነገር ልንገርህ ካንተና ከዚህ ከሙሹ አናት ላይ አልወርድም። የኃይሌን ነገር እንግዲህ ጨርሻለሁ። ይሄ ነው አንተ ውሻ እኔ ምንድነው ቆይ ግድ የለም ጀግና ምንድነው ማንም ማረገዝኩ ባለ ቁጥር እያመንክ እየመጣ ነኝ እዚህ የምታሰቃይ እንዴ? ባትወልደኝም ልጅ አይደለሁ እንዴ? ምንድነው የምታሰቃይ? ዘርዬ ተው በቃ ዘሩን ስሞት አታል ተሰማኝ በእውነት ነይኔ ጌታ ና ዘርዬ ና እናቴ ና ተሰማኝ እናቴ ና ዘርዬ ና ግድ ተጸጽቻለሁ ራሳቸውን እያመሳሰሉ አይዞ በቃ እሺ ዘሪሁን አለቅሳለሁ አንተ ውሻ። አሁን ለምን እንዳለቀስክ ይገባኛል። እቺኛ እንዴት በጣም መለጠች ብለ ጠጥቶ አረ መድኃኒዓለም ያለ የዚህ ሰው ሁሉ ህይወት ሳያሳዝንሽም? አያሳዝነኝም። ፍቅረኛ ከባርነት ላውጣህ እያለች ቆዳና ዋደህ የበቀሉ አካል ሆንክ እንጂ እኮ አንተን አይመለከትም ነበር። በኔ ምክንያት እኮ ነው አምኖሽ ማስረጃዎችን በሙሉ ይሰጣል። ምን ይገርማል ታዲያ? ባንተ ምክንያት ሲያምኑኝ በዛሬው ምክንያት ደግሞ ተካዱ አለቀ። ይኸውልሽ ይሄ ሰውዬ እኮ አለቃችን እንጂ አባታችን አይደል። አባትማ ሊሆናችሁ አይችሉም እንጂ ቀድሞ ነገር የእናንተ ቢጤ ፍንዳታ ስለሆነ አይደል እንደ እናንተ ስትክዱስም አብሮ የሚክዳው። እሺ እሱ አሁን ምን ያድርግ እስቲ? አሁን እያወራ ያለሁት ስለ ሴት ልጅ ጉዳት እንጂ ስለ ራሴ ብቻ አይደለም። ይገባሃል? የድቃላ ጉዳይ ምናምን የሚሉት አለቃችሁም ሆነ እናንተ ቢያንስ በዚህ ሰሞን የዘሪውን ልጅ ስለተሸከመችው ሴት ታስባላችሁ። ገባ? ሄሎ ደሞ አንተ ማን ነህ? ቴዲ ነኝ። እንዴ አንቺ የሰው ሰነድ ይዘሽ ነው የልጅሽን አባት የምትፈልጊው? ምንድነው የምትለው? this is terrorism። እሺ እንኳን አንተ ስለያሽ እኮ ምን ባንቺ ራስ ጉዳይ ተለማምጠሽ አላበዛሽም? አንቺ ልጅ አሳፍርሽ እንዴ? መንደራሽ ይመስላለሽ በእናትህ ብር ላይ ራስ እንዴ ምንድነው? ዘጋችሁ ቆየችሁ። ሲጀመር ክስ ስንጀምር ማርታ ትረዳችኋለሽ ብለሽ ሰነዱ ሊሰጣት የቻለው ባንቺ የተነሳ ይሄ ሰነድ ለባለቤቱ መመለስ አለበት። እኔ እናንተ አንድ ጊዜ በዚህ ጉዳይ ላይ ስላወራን ብቻ በየጊዜው እየመጣህ እኔ መጨቅጨቅ ያለብህ አይመስለኝም። ጉዶሽ በጣም ይቅርታ ማየት ነበረብኝ። ሶሪ ኦኬ በጣም ይቅርታ ማየት ነበረብኝ። እኔ ችግር የለውም ያንተ በጣም ተጎዳህ። ኦኬ ምንም ማለት ባይ ዘ ዌይ ሳይሽ ቶክሲዶ የሚለውን ፊልም አስታወሽኝ። The fast food smelling is coming to my nose. I got it.
መነጽር ለምን ታደርጊያለሽ? እንዴ ምን ነው የኔ መነጽር ከሌላ ሰው ይለኛል? ኖ ሳይሆን ብዙ ጊዜ መነጽር የሴት ልጅን ውበት ስለሚደብቅ ነው። እንጂ አላውቅም ነበር እባክህ። ዛሬ እናቴ እንዴት የሚጣፍጥ ምግብ መሰለህ የቋጠረችልኝና እሱ ነው መብላት ያለብኝ። ለዛሬ የእናትሽ ዛሬ ይቅርና ከኔ ጋር አንዳንድ ነገሮችን ለማውራት ስለፈለኩ ነው። ችግር የለውም እኮ ከኔ ጋር የኔ ምሳ አብረን መብላት ትችላለህ። ፈቃደኛ ከሆንክ ማለት ነው። በቃ ኢትስ ኦኬ። እሺ ሶሪ ዛሬ ስለማልችል ነው። ኦኬ ችግር የለም። ባይ ኦኬ ማግኘት ልጅቷስ የእናቷን ምግብ ካልሆነ አልበላም ማለት ነው። ዝም ብለህ ለቃት መጣል እንዴ? ገና የእናቷን ትመሽ ጠብታ ጨረሰች። እስቲ ጓዳው ምግብ አማርልኝ በእናትህ። የት አባቱ አደረገችው በእናትህ? ስማ አንተ ዝም ብለህ ትበላለህ እንዴ? ኧረ ፈልግ በእናትህ። ምን ነው እየፈለግኩ አይደል? ሆደ እቺ ሚራለች ሜሮኒቶ ሞዴል ናት እንዴ? ቶና ሜሮኒኛ ኧረ ሶኖፕቲክስ ይሄ መስሪያ ቤታችሁ ዩኒፎርም ነው። የማርታ ጓደኛ ነሽ? አንድ ጊዜ ተገናኝተን ነበር። አታስታውሽኝ ይሆናል ምናልባት። አላስታውስም። ታዲያ አሁን ምን ልርዳ? ማርታን ፈልጌ ነበረ። እኔ ግን ከማዕከላችን አንድ የምትወደው ሰው ያለ ይመስለኛል። ለምን እንድትመርጥ እድል አልሰጣትም? ብራቮ ጥም አመሰግናለሁ። በጣም ጊዜ ልስጥልኝ። አመሰግናለሁ። ቴንክ ዩ ቬሪ ማች። እሺ 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 አመሰግናለሁ በጣም ምንድን ነው? አውጣጅን ጭራሽ እያሻሸ ወደ ተሻለ እንቅልፍ ደረጃ ታሸጋግራለህ። ይኸው አይደል እያልኩለት ነው። እኔ ቴክ ኬር አደርጋለሁ። አጂ ይችላል እባክህ አንተ ማዳምጥ ልጅቷ ግን አልተፋጨትም። ሲናገር ዝም ብላ ትመላለሳለች። ልጅ ምን ማለት አንቺ በጣም ምን እንደገና አንተ ሌላ ነገር ታወራለህ እንዴ? አንተ ተጫለ አሁን ደግሞ የኔና ተጻፍ ሊጀምር ነው። እኔ የማደርገው ለዘላቂ ሰላም ሀሳብ ማምጣት ያለ እንዴ? ቀጮ አንቺ እኮ ያልገባሽ ነገር አለ። ጠጁ ናቱ ነው እኮ ሳይፈልገችም ሰው ትምረጥ ምንድን ነው? ቆይ ልጅቷ ስትመርጥ እንዴት ነው እንትን እንደ በጎ ገባችን ላታችንን ሴት እኮ ነች። ከኛ ማለት ተሰብስበን መረጭ ስንላት እንዴት ነው የምትመርጠው? አንድ ነገር ልንገራችሁ። እኔ ግን ይሄ ትምረጥ ምናምን የሚባለው ነገር ምንም አልጣም። ምንድን ነው ተመርጦማ ግድ ነው እንዴ? ግድ ነው። ይኸውላችሁ ሴቶች ካላረገዙ ፍቅራቸውን አይገልጹም። እና ጥያቄ ላስረግዝም። ይኸውላችሁ በዚች ልጅ የተነሳ እናንተ መሀል ምንም ሰላም ሊፈጠር አይቻልም። ስለዚህ ለእናንተው ደህንነት ሲባል ቀጮ ይህን የምርጫ ሁኔታ አንቺ ታስተካክያለሽ። ለእናንተው ሰላም ሲባል ስለዚህ ልጅቷ እኮ ዝም ብለን በቃ ነው ምርጫውን ያካሂዳሉ። በተመረጠው ሰው ላይ ግን እያንዳንዳችሁ ድጋፍ እንጂ ተቃውሞ ብታቀርቡ ይሄ ግሩፕ ይበተናል። ወደሽም ጠላሽም ዘገር ሊዝማይ አይሶ ለመሆኑ ምን ብለሽ ከተሻለ? በቃ ለሆነ ጉዳይ ፈልጌሽ ነው አልኳት። እሺ አለች። እሷማ መጠርጠሩ አይቀርም። በቃ አጠረጠረ። ወይ ዛሬ ሰው እንደ ከብት ሲመረጥ ለማየት ልምጣ። እኔ አስመራጭ አንተ ታዛቢ። ስማ ኖ በቃ ስትር ወጣበት ተመረጠ። እዚህ ኦኬ እንዴ
እንዴት ሰላም ነው? ለምን እንደፈለጋችሁኝ ለማጓጓቻለሁ አላደር ሰው ፈልጋለሁ ሲባል መጓጓቱ አይቀርም። የናያት ምን እንዳለችኝ ታውቃለህ? እንትኔ ባቡር የተሰራው ዲዛይኑ ከእባብ ነው። አይገርም? የሚያስቁና የሚያስለቅሰው ነው ያቦ። እኔ ብቻ ነኝ የገረመኝ ማለት ነው። ወይስ ስለ እባብ ታወራለህ? ስኔክ አምሮ ነው። ሌሎቻችሁ ቁጭ በሉ። አንተ ብቻ ነው። ፕሊስ አምሮ በዚህ ሁኔታ ትተኛት። እውነቴን ነው የነገርኩህ። ምንድን ነው እውነቱ? እንደማፈቅረው አውቆ ሊረዳኝ የመጣ መስሎኝ። ወይኔ በገዛ እጃችን ቅስማችንን ስብርብሩን አወጣን አይደል? እኔ እኮ ያልገባኝ ነገር አምሮ እኮ ልክ አልወድም የተባለ ነው የመሰለው። እስቲ ዝም በል አንተ። ደህና አደራችሁ። እግዚአብሔር ለእናንተ ሲል አነጋው። ስራ ጥሩ ነው፣ እየሰራችሁ ነው፣ ደህና ነው። እስቲ ፋይሌን ስጡኝ። ኧረ ፋይሌን ስጡኝ። ወይኔ ሰውየው፣ ወይኔ እኔ እኮ አባቶቹ ግድ የለም እንደፈለጋችሁ ነው። እናንተ ችግርና ልጅ ስለምትፈጥሩልኝ ምንም ችግር የለም። ግርም የሚለኝ ግን ያንተ ነው፣ ያንተኛው ያንተ አምሮ። ጋሽ ትንሽ ጊዜ ብቻ ታገሰ። እስከ መቼ ነው የምታገሰው? ያው ሁላችንም እኮ የተሻለንን ሁሉ እያደረግን ነው። ዝም አላልንም። አምሮ እንቅልፍ አጣሁባችሁ እኮ፣ እንቅልፍ አጣሁ እኮ። አሁን እውነቴን ነው። ደህና አደርክ ከምትሉኝ ጋሼ ደህና ዋልክ ብትሉኝ ይሻለኝ ነበር። እናንተ እኮ ትናንትና እያላችሁ ስታወሩ እኔ እኮ ቅድም ብዬ ነው ማወራው። ምክንያቱም አልተኛሁማ። ኧረ ቴድሮስ፣ ኧረ ስለፈጠረ አምላክ፣ ኧረ እባካችሁ ክትከታውን አስሙልኝ። ቴድሮስ እኔ በብርጭቆ ወረቀት እኮ ነው እያሻለሁ። ያንተ ብርጭቆ ወረቀት ቢሆን ይረብሸኛል እንጂ ምንድን ነው የት ምን እንታዘዝ? አምሮ አንዴ ላናግር እችላለሁ? መፈቀርን ልትከላከል አትችልም። ምክንያቱም ምንም ያንተን ፍቅር መከላከል ስላልቻልኩ። የሆነ ነገር ሸምድደሽ የመጣሽ ነው የምትመስለው። እንደዛማ ቢሆን የበለጠ ፍቅሬን ይገልጽልሃል እንጂ የሚያስነውር አይመስለኝም። እኔ ጓደኛለች ባይኖርህ ነው የሚገርም። እና ታዲያ እኔና አንቺ አብረን እንደማንሆን የሚነግርሽ ሌላ ሰው የሚያስፈልግ አይመስለኝም። ስላንተ በማሰብ ብዙ ጊዜ አሳልፌያለሁ። የፍቅሬን ጥልቀት ለመግለጽ ብዙ ጊዜያቶች የሚበቁኝ አይመስለኝም። እኔ አልሆንሽም። እሱም መገመት ይከብዳል። እኔ እንጃ፣ ምንም አዲስ ነገር የሚፈጠር አይመስለኝም። አዲስም ባይሆን የሚፈጠር ነገር ይኖራል። ምን? መጀመሪያ ከሴጋ ያየው ጊዜ ራሴን ላጠፋ ነበር። እንዴ ምን እያልሽ ነው? ደም ስሬን በምላጭ ልበጥሰው ሳስብ ውስጤ ፍቅርሽን ሳትነግሪ ሳትገልጭለት ሲለኝ ላናግረው መጣ። እንዴ እኔ የምትሆን ለማመን ትንሽ ከብደኝ። በእኔ ምክንያት ህይወትሽን ማጣት ያለብሽ አይመስለኝም። እኔ አንድ ተራ ሰው ነኝ። ነገ ከኔ የተሻለ ሰው ማፍቀር ትችያለሽ። ለእኔ ተራ ሰው ብትሆን ኖሮ ነገ ልደቴን ለማክበር ባላስፈለግከኝ ነበር። አንተ ካለ መፈጠር ያስደስተኛል፣ ከሌለ ደግሞ መፈጠሪ ከንቱ ሆኖ ይገኛል። ስለዚህ በተወለድኩበት ቀን ሞታ። ኧረ በስመ አብ በይ። እንዴ ስሞት ደግሞ ብቻዬን እንዳይመስል አንተንም አፈቅራታለሁ የምትላትንም ሴት ጨምሮ። አብደሻል እንዴ? በአንተ? አዎ። አሁን ሌላ ምንም ጥያቄና መልስ የለውም። ነገ ልደቴ ላይ ትገኛለህ አትገኝም? ኧረ መጣ ኧረ እንደው ልጆቼ ይሄ ነገር እኔ እንደው በእውኔ ነው በህልሜ ነው እየሆነ ያለው ነገር? ኧረ በእውን ነው ጋሽ። አይመስለኝም። ትናንትና እንቅልፌን ስላልተኛው እየቃዠው መሆን አለበት። እንዴ ራሴን አጠፋለሁ እኮ አለች። ኧረ በእናታችሁ የሆነ ነገር መደረግ አለበት። አጣር ቀጠን ያለ ትእዛዝ እኮ አስተላልፋ ነው ሄደችው። እውነቴን ነው የምልህ አእምሮ ያቺ ቴድሮስን እዚህ ግንባሩ ላይ በጣም ሲያመታችው ባጣና አንቆራጠጠች። እዛ ተይያል ነበር። ተፈለገው መንገድ ይሁን እቺ ልጅ እኔ መጥላት መቻል አለ። ይሄ ልጅ ያለው እውነቱን ነው።
እቺ ልጅ አምሮ መጥራት አለባት አለዛ እንደ ራሷን ገላ ይሄ ልጅ እኮ ቃሊቲ መውረዱ ነው እንዴ ወይኔ እኮ ገባ ማለት ነው ታንክ ዩ ሎርድ ጂሰስ ክራይስት ልጅቷ እኔን ስላወደደችኝ እግዚአብሔርን አመሰግናለሁ the same to him እንዴ አልጠጅ እኔንም ምን ነው መድሃኒ ዓለም ይችን ያንተ ባረግልኝ ኖሮ አስርግሽ ዞር እላለሁ ስድ እንደው ተከታተላ በሆነ ነገር አና አትጥልልኝ ነበር ተብቻ ገላግል ዘር ከርሳ ነበር የወንዶች ጉዳይ በዚህ ልጅ የራሱን እርምጃ መውሰድ መቻል አለበት አሁን ዳይ ሁሉም ደስ በቃ ሰፈር ሁለት ሶስት የወንዶች ጉዳይ የራሳችሁ ጉዳይ አይ ሌባ ነሽና በሞከር ላለቃሽ እርቀሽ ካሳቢ ተሻንቀላፋሽ አይሆንም ባልኩኝ ባንቺ መኮነኔ ለበጎ ነበር ሰለኩሽ ማርሴል ሶልዳለች ኦኬ ምንድነው እኛ ለዚህ ነው 77 ብር እንትን መድቤ ለሌለ ጭራሽ ከኔ ነው ብለህ ተሰድበን ነው ታልሰም መልካም ልደት ይሁንልሽ አምሮ ማለት በነገራችን ላይ የመጨረሻ ሴልፊሽ ነው ኦልሞስት ክሬዚ ቤው ችን አለመቻ ይሻት ነው እንደዚህ ውሳኔ የምትወስኙ ዘርሽን እንኳን ሳትጠቂ ህይወትሽን ማሳለፍ ያለብሽ አይመስልኝም አምሮ እንደምታውቂው ለሴት ልጅ ክብር የለው ወንዶቹን በሙሉ በመኪና ጭኖ ዳገቱ ላይ ሲደርስ ነው ይኖራጅ ይለኛል ጠጡ በእናታችሁ ምን ይጣላችሁ ያው አለ እየተጣጣን ወይኔ ጉሬ በእናት በጣም ይቅርታ ምንድነው ያምሮ ጻም ጥጦሽ የመጣው ይቅርታ አስቢበታለሁ ምንድነው ቃለለማ ምንድነው አንተ ማንዴ ሰው ፊት የሚወራና የማይወራ ላይ ምንድነው የምትለው አንተ በቃ ገጠው ነው እርጉዝ ስለሆንኩ ነው እርጉዝ እንኳን አትመስይ ወፍራም ስለሆንኩ አያስታውቅም ካሜሮን ያረግዝኩ እሺ በቃ አረፍኩ ቆንጆ ልጅ እንደሆነች ታውቂያለሽ እና በዚህ ቁንጅናሽ ላይ በጣም እንድንደሰት ልጅ ባትወልጂ አሪፍ ነው አይደል ማለቴ ማን ብትሆኝ ተቀምጠን ብንጫወት ይሻላል በጣም ታደንቂኝ መስለኝ በምን ራስሽን ልታጠፊ የምትችይ ሰው እንደሆንሽ ያውቁ አንድ ክፍል ውስጥ ከአንቺ ጋር በመገኘት አብረን እስካለን ድረስ እንኳን አታስብ አንቺን ህይወት ለማቆየት
ደም ቢሆን ያለምንም ቅድመ ሁኔታ ለግስሽ ነበር። ፍቅር ሰጥቼ ግን ላድንሽ አልችልም። እኔ ራሴ የምታመመው ሌላ የራሴ ህመም አለ። ሁለተኛው አጠገቤ ትደርሳታለህ። ምን ሆንሽ? ስማ፣ ተደፍረናል፣ ተንቀናል፣ ብታምንም ባታምንም በቁም ሞተናል። እንዴ ወይኔ ጉዴ! በእናትህ በጣም ይቅርታ። ያምሮ ጻም ጥጦሽ የመጣው ታስብበታለሁ። ምንድነው አውቄ አይደለም። አንተ በጣም ይገርም። ለልጅ ቅያሬ ጥጦ እንኳን አልገዛም ከዛሬ ለሜሮ ምን ትመኝላታለህ? እኔ ትንሽም ብትሆን ማለቴ እያደረች ብታንስም የራሴ ህሊና አለች። የሰው አእምሮ የሰው እንደ ራስ አእምሮ ተማምኖበት ሊያውሉትና ሊያሳድሩት አይችሉም። ዱቄት እስከሚሆን ነው። አንተ ዝም ብለህ አቅፈህ ያዝ ሙቀጫው። አይዞሽ ወይ በቃ ማን ነው? ነይ ክፈቺ። ኧረ ማን ነው? ማን ነው? ማርታ አለች እኮ። ላይሽ ነው የመጣሁት። ገብቶኛል። ያለቃውን ሰነድ ፈልገህ ነው አይደል የመጣው? አይደለም ማርታ፣ የልጅ ፍቅር ነው ያመጣኝ። ያረገዝኩት ልጅ እኮ ያንተ አይደለም እንዴ? የኔ ነው እንጂ። እንዴት እርግጠኛ ሆንክ? ይኸውልሽ ማርታ፣ በወቅቱ እኔና አንቺን ሳያግባባን የቆየው ነገር እኔ በኮንዶም እንዳደረግን ሳውቅ፣ አንቺ ግን እኩለ ሌሊት ላይ ያለ ኮንዶም ማድረጋችንን ጭምር ታውቂ ነበር። በቃ በወቅቱ ላስታውስ አልቻልኩም። ነው ምን የሚያስታውስ ነገር መጣ? ልጅ ለመውለድ መፈለግሽን ካወቅኩ በኋላ የልጁ አባት ከመሆኑ ውጭ ለእኔ የምትነግሪበት ምንም ምክንያት እንደሌለሽ ተረዳው። ከዛ በፊት ምንም አይነት የፍቅር ግንኙነት ሳይኖረን በአንድ ቀን ፓርቲ ላይ ስላወጣኝስ ንቀት አላደረብህም? ብንቅሽ አሁን እመጣ ነበር። አንድ ነገር ግን እወቅ፣ ያረገዝኩት ልጅ እንጂ እኔ አንተ አይደለሁም። አረጋስ ምን ነው? አቶ ከተማ እራከቦቴን ቁጭ አሁኗ ነው እራከቦቴን እና ድርጅት ላይ አራከቦት እንዶ አደፋፈርሽ እንዴ ባለፈው ለአንተ ሰራተኛ ማደል እንደ ሰጠው አይደለም ስተት እንዳይሆን። አይ አንተ እየዘጋህ እየጠፋህ እኔ በሳህል ላይ ነው ቡና እያፈላሁ የምጠጣው። እኔም አለቅም ይኸው እስከ ላይኛው ጫፍ ነው ማደርስ። አራከቦት ላይኛው ጫፍ። እሺ ሄሎ ህሊና፣ እንዴት ነሽ? ተፈጠረ አዲስ ነገር ላገኘው አልቻልኩም። ስልኩንም አያነሳም። እሺ በተቻለ ፍጥነት አግኝና ሐሳቡን ጠይቅ። ታሸገ እና እንደው ዕቃ እዛው ታሽጎ እና ዕቃው አብሮ ታሸገ ትንሽ እሱ ነው እንጂ ምን ቸስቅ። አቶ ከተማ
በዚህ ዕቃ ምክንያት ከባለቤቴ ጋር እንደተጣላው ብነግሮት ምን ይመስሉት? እኔ ልጣላ? እኔ ከባለቤቴ ጋር ልጣላ? ችግር የለም። በምን እንደምቀበሉት እኔ አውቃለሁ። ለምንድን ነው እንደሱ የምትሆነው አንተ ግን እንዴ? ወንበሰል ለምን እንደሱ ትሆናለህ? ምንድን ነው እንዴ? ያው ከደናቶቹ ጋር አሁን ያቶ እንደሰ እንዴ? እሺ ምን ፈልገሽ ነው ደግሞ አንቺ? አምሯል? የለም አልገባም። ቢገባማ ታዩ ነበር። ስልኩንም አያነሳም። ደጋግመሽ ሞክሪለት፣ ማንሳቱ አይቀርም። ቆይ የኔት እንደ አንድ ጥያቄ ልጠይቅሽ፣ ስሞትልሽ የኔ ልጅ እንደ አፈር ሆነልሽ። ባለፈው እሞታለሁ ብለሽኝ ነበር። እንዴት ነው ለመሞት ያሰብሽው? እሱ ብቻ እንደ የኔ ልጅ። ኧረ እኔ ማንም ራሱ እንዲያጠፋ አልመክርም። መሞቱን ታውሽው እንዴ? ትቼዋለሁ። በዛሬ ጊዜ ለምን? ቢያንስ ከአምሮ ጋር መግባባት ችያለሁ። እኔ ግን በእርጉዝ ምክንያት ከዓለም ሕዝብ ጋር መግባባት አልቻልኩም። እኔ አልቻልኩም። እኔ መሞት አለብኝ። እንዴ ጋሼ፣ እንዴ ለልጆቹ እንዲሆነ አንተ ኑርላቸው እንጂ ምን ሆነ? ለነሱም ቢሆን ድፍት ብዬላቸው ችግሩ ከስር መሰረቱ ቢለምዱት ነው ጥሩ። ተይ እኔ ያሉበት ድረስ እግራቸው ላይ ወድቄ ለምናቸዋለሁ። እኛ ምን ለምናቸዋለን? አይዞ ጋሼ፣ በቃ አይዞ ጋሼ። አለቃችሁ እኮ አንተ ጋር የሚሰራው ልጄ ትምህርቷን እንኳን ሳጨርስ መሰንበቻው አርጓት ሲያበቃ ጭራሽ ልጁ እኔ ሊሆን አይችልም አለ። እስቲ እሷም ሆዷ ሳይገፋ እኔም ደግሞ የሰፈሩ ሰው መጠቋቋሚያ ሳልሆን በፊት ሽማግሌ ልኮ ጉዳያችንን መስመር እናስይዘው። ምናልባት ደግሞ እኔ መናደድንም ሰምቶት ሆነ የልጄ ድሏ መበላሸቱ እኔም የሀገር መሳቂያ መሳለቂያ መሆኔ ነው እንጂ የልጅ አቅፎ መሳሙን ጠልቼው አይደለም ብለህ ንገር ብየው ይህን ሁሉ ተናግሬ ሳልጨርስ እሱ ለማዱ ነው አይልም። ታዲያ እንዲህ ማለቱ ያንተ ልጅ ከማን ትበልጣለች ማለቱ አይደለም። እኔ ይበይን ደግሞ የኔ ልጅ ከማንም እንደምትበልጥ ካላሳየሁት አርማጭሆ አልተወለድኩም። ዝም በለው አጎቴ። ያ ወጣቴ ተደብቆ አይቀርም። ወንድሙ አይደለም ብሎ አይደለ? እኔ ደግሞ እሱን አንገቱን ሳልቆረምመው ከዚህ ሰፈር አልሄድም። እንደው አባባ ልጆች ታሉት መቼስ መተዳደራችን ተውኝ እኮ ነው የምላችሁ እናንተ ሰዎች ተውኝ በቃ። እሱ ይቅርባሉ። እሱ ለመድኃኒዓለም አይገባም። የለም ተነስ እናቴ ደፋሽው። ማን ጌታ መሰለኝ ሂድ እስቲ ሞል በልተህ ወይ ጣሪ እባክዎት አባባ፣ በእርሱ ስር የምንተዳደር በሙሉ ስራ ፈተን ችግር ላይ እንገኛለን እና እባክዎትን እኔ ምን አድርግ ነው የምትሉኝ እናንተ? እኔ ነገርኳችሁ እኮ እሱ ለእኔ መከራ እየደገሰልኝ እዚች ቤት ሰርቶ እንጀራ በልቶ አያድርም። ምን አይነት ነገር ነው? እንደው አባባ እባክዎት ይኸውልዎት ጌታ እንደዳገባው አሁን እኛ ስራ ይዘን ቢያንስ ቤተሰባችንን ከሀሳብ እናድናለን ስንል እንደገና ተመልሰን የቤተሰቦቻችን እጅ ላይ ወደቀ። እባክዎት እንደው መቼም አሁን ህይወታችን በእርሶ እጅ ላይ ብቻ ትገኛለች። እባክዎ እርሶ የልጆች አባት ነዎት፣ ልጆች አሉት። እባክዎት አባባ እንዴት ዳገባው ወበዝ እንዴት ዳገባው እንዴት ባረግ ይሻለኛል። አህያ ለአህያ ቢራገጥ ሳሩ ነው አሉ የሚጎዳ። እናንተ መሆናችሁን ባቅ ያውን በማሬት ጉዳይ ከበራ አላስገባችሁም ነበር። እስቲ ቆይ በቃ ቆይ ጌታ መሰለኝ ልጅ ያዙ እስቲ ቆይ ለሊት ጥሬ ነው ማነህ ጌታ መሰለኝ እስቲ ጥሬ አንጣላቸው ቶሎ በል። አያችሁልኝ አይደል ይሄን ወጠብሻ እንዴት ነው ስታውት እንደው ቢጠምዙት አያርስም? ያርሳል አይደለም እንዴ? አዎ እኔም እንደናንተ አለቃ በሆን ኖሮ እንደ ገብስ ነበር እንዲህ የማሳሸው፣ ግን አይደለሁም። ምን ይበይን ምክንያቱስ ወልጃለሁ። የወለደ ሰው ደግሞ እንኳን በእንደናንተ አይነቱ ሰርተን እንብላ ሰርተን ቤተሰቦቻችንን እንደጉም በሚል ልጅ ቀርቶ ለሰፈር ወበከንቱ የሚጨክን አንጀት የለኝም። እውነቴን ነው የምላችሁ። እኔ ይበይን እንደው በደግነቱም እንደው ታወቅኩበት ነው። በክፋትም ለመጣብኝ ደግሞ አልቤን ምንሽሬን ወልውዬ
ጫካ ገባለሁ እንጂ እጄን አንከርፌ የምሰጥ ጎበዝ አይደለሁም። አዎ ማን ከተመሳይ ና እነዚህ ልጆች አስወጣልኝ። ያልሞተ ሰው ለምንድን ነው ስልክ ማታነሳው? ያንቺም መርዶ እንዳልሰማ እና በሞት ማትቀብረኝም ማለት ነው? ቆየን እኮ ከቀበርንሽ። ከየት አገኘው? አላማሽ ምንድን ነው? አልገባኝም። በጣም አዝናለሁ ህሊና፣ ምንም ማድረግ አልቻልኩም። ሁኔታው ግን እንዴት ነው? ምን አለ? ጓደኛዋ ኮሽ ህሊና ሞኝ መሆኗን ንገሪያት፣ አትደብቂላት ነው። በቃ እንገናኛለን። ቻው። እኔ እኮ አብረሽ ይመስልሽ። አይ ቸልሲ እንቀማለን። እኔ እኮ አብረሽ ይመስልሽ። እንቀማለን። ቻው። በቃ እንገናኛለን። ያው ይሄ ዲዛይን እንደምታየው እንግዲህ የኔ የስራ ባህሪ ሆኖ በየዕለቱ በየማይክሮ ሰከንድ የተለያዩ የፈርኒቸር ዌብሳይቶችን የማገላበጥ ልምድ አለኝ። ይህንም ቲቪ ስታንድ ከዛው ነው ያገኘሁት። ምልሽ ወደ አንቺ ቢሮ ከመምጣት በፊት መጨረሻ ላይ ያየሁት ይህን ዲዛይን ነው። ከዚህ በኋላ እንግዲህ ወጣም አይመስለኝም። ግን ሞር ለምን ሻይ እየጠጣን ለምን አንጫወትም? ይቅርታ ሲፈልግ ሰላም እንዴ? ችግር የለም። መነጽር ፈልጌ ነበር የመጣሁት። ከመቼ አይኔ ማየት ስላልቻለ የተጨናበሱ የተቸገርኩኝ መነጽር ካለሽ ቼክ ብታደርጊ። ቁጭ ለዚህ ነበር የመጣሁት። ታዲያ አይሻልሽም? የስጋቱ ራብና ገዛው አጠገብሽ ስላለ እና እናንተ በስተርጅና መጥቼ አይነቱ ጉልሉ ከወጣ በኋላ ልምጣ እንዴ? በጊዜ ነው ቼክ ማድረግ ያለብኝ። እኔ እኮ ይኸውልሽ አዋዋል ኮምፒውተር ላይ ስለሆነ በአይን ህክምና ደግሞ የመጀመሪያ ህክምና፣ ማዕከላዊ ህክምና፣ መጨረሻ ህክምና ይባል ነገር አለ። ዝም ብለህ ዘው ብለህ አይገባም። የምግብ ማስመሰልኩ ያለ ሐኪም ትእዛዝ መነጽር አንሳ። ነገር ይባክሽ ምን ሲገባ ባጭሩ ማን ይላችሁ ነው? እንዴ መጣሽ? አድራሻችሁን ከበተናችሁት ወረቀት ላይ አግኝቼ። ምን ነው? ዘሩን ስላንተ ብዙ መጥፎ ነገር ሰምቻለሁ። ያ ሁሉ ግን እኔን አልጎዳኝም። እኔን የጎዳኝ አይዞሽ ባይ ማጣቴ ነው። አሁን እዚህ ስትጨቃጨቂ ሰው ማየት የለበትም። አልጨቀጨኩም እኮ። እና ስራዬ ቦታ መተሽ ምን አድርግ ነው የምትይ? እሺ ይቅርታ፣ ግን ቢያንስ ፊት አትንሳኝ እባክህ። ይኸውልሽ በእናትሽ እኔ ምንም አላደርግልሽም። በእናትሽ በፈጠረሽ ተይኝ። በቃ ሁለተኛ አትምጪ እዚህ። ምሽሪውን እባክህ። ማለት ምን ሆንሽ? ሁልጊዜ የማለቅሰው በአንድ አይነት ምክንያት። እባክሽ አታልቅሽ። ማን ወዶ ያልቅሳል ብላችሁ ቅርታ አስጨነኳችኋል? አይ አይዟችሁ ከእንግዲህ አታልቅሱ። እንዴ ምን ልታደርጊ ነው? አደራ በራስሽ ላይ ምንም አይነት ነገር እንዳታደርጊ። ይሄ ቀን ያልፋል፣ ይለወጣል። ሞኝ ሴት እኮ አይደለሁም። ታስቡ። እሺ ቆይ አሁን እኛ የምንረዳሽ ነገር ካለ ንገሪና። አዎ እስቲ የምንረዳሽ ነገር ካለ ንገሪ። አንድ ነገር ብቻ አላስቸግራችሁ። እሺ ልጁ አድጎ አባቴ ማን ነው ማለቱ አይቀርም እና ለልጅ የሚነገረውን ታሪክን አታበላሸው በሉት። ይሄን ካላችሁ ይቀኝ። አንተ ግን ምን አይነት ጨካኝ ነህ? በእናትህ ምን ነው? ልጅቷ እንዲህ እያለቀሰች ትታት ስትመጣ ትንሽ አታሳዝንም? ኧረ እባክህ እኔ በአደባባይ ያስለቀስኩት አልሻል? ምን ለማለት ነው? ፋይል አምጣ ተብለህ ትናንት ከማርታ ጋር ተስማማና አፍህን ትከፍታለህ እንዴ? እሺ
እንደውም ተው የራስ ጉዳይሽ። ቆይ ግን አንተ ልጁን ብታመም ምን ትሆናለህ? ለምን አተውኝም? በቃ ተውኝ። ሁልጊዜ አንተ መፍትሄ መተው ብቻ። እኔ እኮ እዚህ ቤት ሁሌ ችግር የሚፈጠረው በአንተ የተነሳ ነው። ለምንድን ነው ግን አንድ እርምጃ የማይወሰደው? አንተ አላበዛውም እንዴ? እናንተ እኮ ያልገባችሁ አንድ ነገር አለ። እስቲ እንደው እስቲ አንተ ገብቶ እኛ ያልገባንን ነገር እስቲ እንደው አስረዳን እስቲ። በቃ እኔ በዚህ መንደር በኩል ካለፍኩኝ ያላረገዙ ሴቶች ካሉ ጠቅላላ ማርገዛቸው ነው። እኔ አሁንስ በትንፋሽ የሚረገዝ እየመሰለኝ። ስማ እንዲህ አይነት የደከመ ምክንያት እያልክ አታውራሽ። እሺ ቆይ ቢያንስ ለጋሼ ብዬ እንኳን ልጁን አምኜ ብቀበል እኮ አባቷ በአስቸኳይ እንድንጋባ ነው የሚፈልጉት። እኔ ደግሞ በምን አቅሜ ነው እሷን ማገባው? ሄሎ ብቻ የወር አበባሽ የሚመጣው መቼ ነው? ሄሎ አትክልት፣ ሄሎ ሻሾ፣ ሄሎ ተናኝ፣ ላቀች፣ ሄሎ ሰንዬ፣ ሄሎ ምስራ ከ18 እስከ 25 ይሄ ሁሉ ቀን ሌላ አበባ ተባልሽ? በአንቺ ቤት በጣም አሹፈሽ ሞተሻል። አላውቀውም ትላለች እናቷን። ይቅርታ ማዘን ያንተ መቼ ነው ትላለች። ጅል እንዴ! የማን ሕፃን ልጅ ነው የሚያለቅሰው? እስቲ 3 አድርገው፣ እንደውም 9 አድርገው። 9 አድርገው እኮ እንደም 9 በቃ ይኸውልህ ካርቶን እናድርገው። በቃ እንኳ እንደማይረን ወይ አልከኝ። አሁን ሁሉ ምን አገባህ? አውጣው። እሺ ምን አገባኝ አንተ? የዚህ የቻልከው እሱ እኔ ምን አገባኝ? ወይኔ ይኸው እኮ እንደማሁን ምን ታደርገው? ምን አገባኝ? ምናምን አረ ሲሪየስ ምንም ደስ ይላል። ሰዎች ንፋስ ለመቀበል ብሎ ከቤታቸው ሲወጡ በጣም ነበር የሚገርመኝ። እስኪ አስቡ እግዚአብሔር አንድ ድክ የሚል ልጅ ደግሞ ሲጨመርበት እንዴት እናምራ። ምን እቺ አረ አንቺ ወደታች ጫነኛል ታውቃለህ። በቃ ብዙ አታውሪበታ። እኔ መልሽ የጋሽን ሰነድ ለምንድን ነው ማትመልሽለት? አንተ ከቆይታ ብዛት ሰነዱን አገኘዋለሁ ብለህ አስበህ ከሆነ አትሳሳት። መቼም አታገኘው። ያባቴን ቀን ይስጠኝ። ግን አንድ ጥያቄ ልጠይቅሽ። በወቅቱ ከኔ ጋር ስላልተስማማን የልጅቷ ቁስል የተሰማሽና ለሷ የተጨነቅሽው ወይስ ተባይነት ተሰምቶሽ ነው? ይሄንን ግን ስለ እውነት ብለሽ እንድትመልሽ እንፈልጋለን። ከባድ ጥያቄ እኮ አይደለም የጠየከኝ። አዎ ስላረገዝኩ ነው እሷ ቁስል ሰርጾ የተሰማኝ። እሳቸው አርገዘው የሷን ጭንቀት ለመረዳት ወንዶ ነው ስለማይችሉ ጠቅላላ ሰነዳቸው ጠፍቶ የሚያደርጉትን ሲያጡ ያኔ ከችግሯም ከጭንቀቷም ተስፋ ከመቁረጧም ትንሽ እየገባቸው የነፍስ ጥሯ ችግር የሳቸው እንደሆነ ይሰማቸዋል። ባይገርም በርግዝና ዘመኔ ቁም ነገር ሰራው ብዬ ተደሰትኩበት ሰዓት ነው። እሺ ይሄ ንብረቱ መመለስና በከፈለው ቤት ክራይ ግዴታ መጠቀም እኮ አለበት። የልጁም አባት ልጁን ማመንና ልጅቷን ከአምሮ ጭንቀት ማዳን አለበት። የሚወለደውም ልጅ ጤነኛ መሆን አለበት። ያ ሲሆን ሰነዳቸው በእጃቸው ይገባል። ከዚህ ውጭ ግን አታስብ፣ ፈጽሞ የሚለወጥ ነገር አይኖርም። አረ ወይኔ ጉዴ! አረ ወስቲ ግሬ ዘርጋልኝ ተበናት ቶሎ በል ወይኔ! ወይኔ የማርታ ቤተሰቦች እንኳን ደስ ያላችሁ። ማርታ በሰላም ተገላገላለች። ምን ተገላገለች? ሴት ልጅ ወልዳለች።
በእናታችሁ አምር በእግዚአብሔር ቀጮ እዚህ ጋር ምናምን እንዴት ናዚና አሁን ማፎ ገባንበት እንዴት ማንኪያ ስቲል ነገኝ ባጭ ልትገባበት ነው እንዴ? እና ምን ንግግር ይደረጋል እንዴ? ታሪክ ከቀረበ በኋላ ምንድን ነው? ብሉ ልጆች ብሉ። ተከፍ ብላችሁ እንድትበሉልኝ ነው የምፈልገው። የወለዱት ሲሳም የሰሩት ሲበላ አቤት ደስ ሲል ብሉ። ዛሬ የደስታ ቀን ነው ልጆቼ። ልጅ አሳየችኝ። ለዚህ ወግ ማረጋ በቃችኝ። ተመስገን እንኳን ደስ አላችሁ። በአምላካችሁ ፍቅርና ገንፎ በትኩሱ ያነሰ ነገር ሁሉ ይጨመራል። አስተናግድ። እሺ ያው ከበላ ባንዴ ልትኔው ተናደ ማለት ብሎ አንቺ እዚህ ነሽ? አዎ በቃ ያው አሃ እሱማ እዚሁ እየታረሰ ነው መኖር ያለበት። ልጅ ግን እንዴት ነው? ኧረ እኔ ገና ከሆኑ እንደዚህ ከሆነች ትንሽ አደግ ስትልማ ስራ መስራቴን ምን እንጃ። አንተ ፋይል አንተ ተብላ እንደዚህ ተላከው መስጣለህ እንዴ? ባንዴ መስመጥ እኮ አይደለም ምንም ቢሆን ኃላፊነት አለብኝ። ልጄ እኮ ነች። ኧረ እባክህ እናንተም እንደማዘር ማይ ቻይልድ ኢዝ ማይ ላይፍ ነው ልትል ነው? ምን ማለት ነው? ከልጅ ውጭ ወደ ውጭ እንደማለት አንተ ፋይሉን አምጣልኝ ልጅ አትበላም። አንተ እውነት ፋይሉን እንዴት አደረከው? ያው ታውቀው አይደል እንዲያርሰውትም እግዚአብሔር ያው ትንሽ ጊዜ ስጡ። አንተ ምን ሆነሃል? እውነት ዘሪው ምን ሆነ? ምን ሆንኩኝ? ና አምጣው ያዘ ይግረዘ ማናት ልጆች ቢላዋ ሄሎ መነጋገር እንችላለን? ለምን? እኔ እናንተን ስለሚመለከቱ ጉዳዮች። እኔና አንቺ የጋራ ጉዳይ እንዳለን አላምን። ከዚህ በፊት በነበሩት ነገሮች ላይ ማውራት አንችልም? ባለፈው የመጨረሻ ንግግራችን እንደሆነ ነግሬሻል። አንድ ነገር ልጨምርልሽ። ሁል ጊዜ የሄድሽ እየመሰልሽ ተመልሰሽ አትምጪ። ገና ስትሄጂ ተመልሰሽ እንደምትመጪ ያስታውቅብሽ። ሄሎ ያዝ ምነው እኛ የምንውለድ ነው እንዴ ብትለው? አንተ ግን ምን ሆነሃል? ምንም አልሆንኩም። የሆነ ነገር መሆናል። ምንም አልሆንኩም። በቃ ገንፎ ነው ያፈዘዘው። አክስ በላት። ምናልባት ልጅ እንዲኖረው ተመኝቶ ሊሆን ይችላል። ታዲያ ዘሪውን የማመን እንጂ የልጅ ችግር እኮ የለበትም። ዝም አለ እኮ ዘሪው። እስቲ ከምር እናውራ። በቃ እኔ ልጅ ሲወለድ ቤተሰብ እንዲህ የሚሆን አይመስለኝም ነበር። ዘሪው ማለት እናናግራት። ጤና ይስጥልኝ። ጤና ይስጥልኝ ማለት ነው። እባክህን የማሌትን አድራሻ ፈልጌ ነበር። አንተ ማን ነህ? አይ እኔን እንኳን አታውቀኝም። የማሌትን አድራሻ ፈልጌ ነው። አንተ ዘሪውን አይደል? አዎ ነኝ፣ ግን አሁን የማሌትን አድራሻ ፈልጌ ነበር። ናና አግኛት። እባክህ የድብድብ ሱስ እንዳለብህ አውቃለሁ። እሺ ዘለዝልሃለሁ። አንተ ተደባዳቢ ነህ። በቃ ላይ ያለውን ጡንቻን ዘልዝለሽ ተውሽ። ማላገኛ አይምሰልህ። ሄሎ አፍ እንደከፈትካት ናገር። እኔ ሌላ ሰው ነኝ። የማሌትን የምታስብላት ከሆነ አድራሻዋን ስጠን በእናትህ፣ ልንረዳት ፈልጋለሁ።
ብስኩቱ በእናትህ ተቀበል። እርግጠኛ ነሽ? አመጣዋለሁ። ምን እባክህ የዛሬ ልጅ ገና በ7 ወሩ ነው ካልመጣው እያለ የሚጣደፈው። አይ አረ 9 ወሩ ነው። 7 ወሩ ነው። 9 ወር ነው። 9 ወር ነው። ያማ እንዴ 7 ወር ነው። 9 ወር ስለሆነ እኮ ነው። አንተ ነህ እኔ ነኝ የማውቀው። ይሄ ነገር ብቻ በእኔ ተሳቦ እንደ ዶክተር እርግጠኛ ነህ? ዶክተር መስዬ ነው። ባክህ የሞዛር ስጋ ቤት ባለቤት ነኝ። አሁን ነው እኮ እዚህ ደውሎ ይጠሩኝ። እንዴ ሞዛርቴ ሰላም ነህ ቄራ? እንዴት ነህ? እንዴት ነህ? አንተ ምንድነው አልበሙን ነው የታረከው? ምን እባክህ አሁንም አዲስ አልበም እዚሁ መጥቶ ምን ሞዛርቴ እዚህ ሻኛና ሽንጥ የለ። ቆይ ማን ነግሮ ነው የመጣው? እርሶ እንዴት መጡ? ማን ነግሮ መጣህ? እርሶ እንዴት መጡ? ሰማ አሁን እንደወጉ እንደ ሰው ልጅ በሰርግ ድሪያት አግብታ ወልዳ ቢሆን ኖሮ አልሰማሁም ትል ነበር አይደለም? ዲቃላ ስለሆነ ግን ከኔም ቀድመህ ተሰማ አይደል? ና አጥፍቻለሁ። ማን አጠፋ ማለት? እሺ ተዘጽቻለሁ። ይሄን የመሳሰለ ኮርማ በየሰፈሩ እያለ ሰው ቤት አግብቶ ይወልዳል ነበር። አሳዛኝ። ምን ዋጋ አለው? በል ተነስ ተነስ። አይ አባውን ሲወላድ መዋጮ ኪሳችን ባዶ አደረጉ። ምንድነው እንዴ? ገና ለገና መዋጮ አለ ብለን እኛ ምግብ አቁመን ማስረገዝ እንጀምር እንዴ? ታዲያ ለአንዱ ተወጥቶ ለአንዱ ሳይዋጣ እንዴት ይሆናል? የራሳችሁ ጉዳይ። አመሮ አቤት። እሙሾ አቤት ጋሼ። ፋይሌስ ወይኔ ጉዴ በእናትህ ጋሼ። ማርታ ሰነድን ለመመለስ ፍቃደኛ ነች። አሰጡኛሽ? አይ ያው ያስቀመጥኩት መስሪያ ቤት ስለሆነ እኔ ያስቀመጥኩት ማንም ሰው ስለማያውቅ መስሪያ ቤት እስከመለስ ጠብቀኝ ብላ ነው። ተው እንጂ ሙሹ ተው እንጂ ገና ታርሳ ሰውነቷ ጠንክሮ እስክትመለስ። እሺ እግዚአብሔር ይስጣችሁ። እሺ አምሮ እንደው ለእናንተ ስል ሁሉ ነገር ትቼ ገዳም ልግባ። እሺ ልዬ ግን አምሮን ፊት ለፊት አግኝተሽ ማዋራት አለብሽ። እሱም አጥሮ ነበር፣ ግን በምን አቅሜ ነው እንጂ ማናገረው? የድሮውን ንሽት ገባ። አሁን እኮ ጥፋተኛ ነኝ። ለፍሬ እሱ ጋር ለመሄድ ምንም ምክንያት የለኝም። ግድ የለሽም፣ አንድ ምክንያት አይጠፋም። ሐሳባችሁ ጥሩ ነበር። እኔ ግን ሰውየውን ማናገር አልፈልግም። ኧረ እባካችሁ ስሙኝ እናንተ ሰዎች እባካችሁ። እንዴ ለምን ለኛ ስትላናቸው? ምንድነው እሱ? ምንድነው? በእናትህ ተውኝ። አላናግረውም። ምን እንዴ ምን ወየው ጉድ! ሰውየው እኮ ቴዎድሮስ አልገባህም ተው እንዴ! ሰውየው እኮ እግሩ ላይ እንድደፋ ነው የሚፈልገው። ቅዱስ ሚካኤል ባናትህ ድፋውና ምን ይላል ጋሽ? ይወጣ ተው አምሮ ተውኝ። አላናግርም። እሺ በለኝ አምሮ። አምሮ ተይ ኮቴን እዚህ ጠይ። ሄሎ ሄሎ፣ ጤና ይስጥልኝ አቶ ይበይን። ማን በል? እኔ ከተማ ነኝ። እንኳን ደስ አሎ። በአምላክህ ስለምኑ ነው? ልጅቱ በሰላም በመገላገሏን
አልሰማም። ሄሎ መቼስ ቤት ከመምጣቴ በፊት እንዲሁ ደውዬ እንኳን ደስ አሎ ልበል ብዬ ነው መቼም ቤት እስክመጣ ድረስ። አይ አሁን እኮ ታዲያ ልጅቷ እዚህ የለችም፣ አክስቷ ቤት ነች። የት አካባቢ ነው? እሱንማ ያው አንተ ጋር የሚሰራው ልጅ አቀበለም እንዴ? እሱ ያሳያል። አይ አቶ ይበይን ከልጆቹ ጋር መች ተገናኝቼ አውቃለሁ። ያው እንጨት ቤቱ ከተዘጋ አንስቶ ተገናኝቼ አላውቅም እኮ። አዎ ግድ የለም አስበህ ደውለህ ከጠየቅከኝም ይበቃል፣ አትድከም። እሺ በሉ ሰላም ይሁኑ ጌታዬ፣ እግዚአብሔር ያክብርልኝ። እሺ ይኸውላችሁ እኔ አላናግረው ስል ይህን ሰውዬ በአንድ ይህን ሽማግሌ ተራራ ሳከላችሁ አሁን በምን አባቱ እንደሚተነፈስ አላውቅም። እኔ ምን እንደሚሻለኝ ብቻ ነኝ። እኔ እንደው ከእናንተ መካከል ግን አንድ ቁም ነገር አንድ ደህና ነገር ልጣ አመሩ ጆሮዬ ነው ምን ማ ቴድሮስ እኔን ቴድሮስ እሙሹ ሰው ባረኳቸው ከመሬት አንስቼ ማንም ሊስትሮ ሰው ባረኩ እኔን ባበላው ባጠጣው ሰው ሁኖ ባልኩ እኔን አፈራባክ ይጥፋው ለቀኝ ግን ምንድን ነው ምን ያስቃል? ልጅ ዘፎ ነው የማንም ምናምንቴ አጀሬት ምን ፍለጋ መጣሽ? አምሮን ፈልጌ ነው። አምሮን ፈልገሽ እንትን ራሱ ወጀደዛም ትረ እዛው ና አምሮ ና ጌታ መጣላለች እናቴ እንደ መቋዲሾማ ቤታችን አይበጠበጥም። አቤት በቅርብ የምናውቃቸው ሰዎች አንድ ሰሞን የሰሩት ተጠቅማቸው አሁን አብረው እየኖሩ ነው። እሺ እኔ ደግሞ ስለምወድ እንድተማመንብህ ያክል የቀረብኩት ፈተና አደጋ ፈጠረ። ይህንን ሁሉ ያደረኩት ደግሞ አብረን እንድንኖር ስለምጓጓ ብቻ ነው። እና በአንቺ ቤት አብሮ መኖር የሚጀምረው ከመለየት ነው? ጥፋቴን አምኛለሁ። መስማም በስማም ሂጂ እዛ በይቺ ታዲያ ቀጠን ማለት ነበር አሾልቆ ለማየት ዝብዝብ ትገነጥላት ክትል ባደረኩት ነገር ደግሞ የተጎዳሁት እኔ ነኝ። ከምንም በላይ ካንተ ጋር መኖር ነው የምፈልገው። እስቲ አንድ ጥያቄ ልጠይቅሽ። እስከ ዛሬ በአብዛኛው ሴቶችን ያስተዳድሩ የነበሩት ወንዶች ናቸው። ከእንግዲህ ግን በአብዛኛው ደግሞ ሴቶች ወንዶችን ማስተዳደር ቢጀምሩ ማንኛችን የበለጠ አምባገነን ምን ይመስልሻል? የሚያስተዳድረን ፍቅር ነው። አብረን ስንኖር የኛ እንጂ የሚባል ነገር አይኖርም። እና ባንቺ ንብረት አብረን ስንኖር ሁልጊዜ ሰላይ እየተላከብኝ በስራ ላይ አልጨረስኩም። እስቲ እዚህ ድረስ አምሮ አልጨረስኩም። አብረን መኖር አንችልም እያልከኝ ነው? ጎሽ አምሮ መጣ ተላ ኧረ አንቺ ሴቶች ወረ እባክሽ ምንድን ነች እቺ? ግን እውነቴን ነው። አንቺን ሀይ የሚል መንግስት ጥፋ እንደዚህ ከተማ ማነሽ
ምንድን ነች? ኧረ በስመ አብ! ለእኔ ያለህስ አመለካከት አልተቀየረም? ልታየኛለህ ያስታውቅብሃል። እኔ እናት እኛ ሌላ ግርግር አንፈልግም። እንዲህ የሚነሱ ነው ወደዛ ደግሞ እዛ ግድ የለም ዱላ ለማንሳት አቅም የለኝ። ያኔ አምሮ አይኑ ፍቅሩን አፉ ግን ሌላ ያወራበት ጊዜ ነበር ዱላ ያነሳሁት። አሁን ግን ሁሉ ነገሩ ጥላቻውን እየመሰከሩልኝ ነው። ለዚህ ደግሞ ጥፋተኛ ራሴ ነኝ። እና መሳሪያ ቴድሮስ በጣሳ የተጀመረ ነገር በመሳሪያ አለቀልህ። እባክሽ አንቺ ልጅ እባክሽ፣ አእምሮ ጥሩ ሰው ነው እባክሽ። እና ያሰቃል እንዴ እሙሱ ፋይሌ ተገኘልኝ። ፋይሌ እኮ ነው እሙሱ፣ ፋይሌ እኮ ነው። ምን ነው? አምሮ ሽማግሌውን አቤት ይበይነኝ። እስቲ በቀበልና ስለ ልጆቹም ስለ ቤቱም ጉዳይ በውል እንነጋገር። እሺ ጌታዬ። እሺ እግዚአብሔር ያክብርልኝ። አሜን። ደህና እሺ ማሽናችንንና መሳሪያዎቻችንን እዚህ እናመጣለን። እዚሁ ስራችንን እንሰራለን። እዛ የሚከፈለውን የቤት ኪራይ በእያንዳንዳችሁ ደሞዝ ላይ እንደየድርሻችሁ ጨምሬላችኋለሁ። አለቀ። ይሄ በቃ የባመርዝ መድኃኒት እንደሚሆን አይተሽ ህሊና ከአእምሮሽ አዳልጦሽ ተለየሽ። ዘዴ አስተማረሽ ምን አይነት መካር ነው መርዝ መመጠን ሳይነግርሽ የቀረው። መጀመሪያ በሌላ ባሻንጉሊት ተለማመጥ ነገር በጣም እኮ ምን ይችላል? ወግዘህ እስከዛ እንደዚህ ነው ትስተይ እናቱ የኔ ጌታ የኔ ቆንጆ ወግዘህ ብቻ ሊያዛት እንጂ ዛሬ ከማን ጋር ነው እንደምስቅ? እባክሽ የሙሽ እያሳቀኝ ነው። ስራ የለው እንዴ ዛሬ? አይ ለምሳ መጥቶ ሚጣ እንዴት ናት? በጣም ደህና ናት። በጣም ቃንዴ እናነበልሽ ብዬ ከስራ ስወጣ ሙሹ ሰላም በይልኝ። እሺ ልልሻለሁ። እሺ ቻው።
እሺ ፊስተር ነው እስኪ ማየት ጠይቀህ እቃዎቹን በካርቶን አድርጋችኋለሁ። ስትልኪልኝ አልጋውን ማስፈታት አይከብድሽም አይደል? እሱ ችግር የለውም። ግን አንቺ በቃ ወሰንሽ። ከሚወደኝ አባቴ ጋር ብኖር ይሻለኛል። እኔ ግን ህሊ አምሮ ቻው ብለሽ ብትሄጂ ደስ ይለኛል። ቻው ከተባባልን ቆይተናል። ማዘር ሄሎ አምሮ ህሊናን ትወዳታለህ? ምን ነው ለምጠይቅሽ? አይደለም ህሊናን የምታፈቅራት ከሆነ ማርታ ነገረችኝ እንዳትላት። ነገ ወደ ሀገሯ ልትሄድ ነው። ከዚህ በኋላ ከጉዞ የሚያደናቅፍ ምንም ነገር አለ? ቢያንስ የነገን ቀን ውለሽ መነጋገር አንችልም? ከዚህ በላይ ስቃይ ማጠንከር አልችልም። አምሮ እኔ እናንተ ከእንግዲህ በኋላ ተጋብተን ልጆች ወልደን ሳይፈልጉ በወለዱት እየቀናው ነው። ህሊና ህሊና በእናትህ ዞር በልልኝ። ከብልጠት ታርሙ ቢደመሩ ውጤትሽ ሳይፈልጉ ወልደው በስህተት ወለጡሽ ሳይፈልጉ ወልደው በስህተት ወለጡሽ ዘመድዬ ናና ሆነሽ ነው ታለቅሽ? ዝም ብዬ እንባሽን እያየሁ ዝም ብዬ እባኮ ዝም ብሎ ችግርሽን ልፈታልሽ ባልችልም ብታዋኝ ቀለል ሊልሽ ይችላል። እሺ ናስኪ አንተ አቤት እብድነሽ መሰለኝ አስነሳት። ገንዘባችሁን ደብቁ፣ ወርቃችሁን ግደለም። የጋብቻ ነው አይፈልጉም። የጋብቻ ግባ አፈነዳሎሽ። አንድ ሰው እንዳይነካ። አንዴ ምን ሆናል? ዶንት አስኮሽ። አንዴ ወገኖች ተረጋግታችሁ አንዴ አዳምጡኝ። አንድ ሰው እንዳይነካ አዳምጡኝ። ይሄ አውቶቡስ ጠልፏል። ዝም በል። አውቶቡስን ቦጀሜ ጅራ ቦጀሜ እናንተ ልጆች እውነቴን ነው። እቺ ልጅ እዚህ አውቶቡስ ውስጥ መኖሯን አረጋግጣችኋል እንዴ? ጋሼ ጠዋትም ሙሹ በጠዋት ሄዶ ከአውቶቡስ ተራ አረጋግጦ ነው የመጣው። እውነትሽን ነው? እውነቴን ነው። ወይ ጉድ! ወይ እናንተ ልጆች! አይ ጠለፋ! እኔ መቼም በአገሬ ጠለፋ የማውቀው መስክ ላይ ነው። እንደው ምንጭ ላይ ውሃ ስትቀዳ እንጨት ስትሰብር እላይዋ ላይ እንስራ ተሰብሮ ነው። አንድ መኪና አውቶቡስ ሰው እንጃ ብቻ ያውም አጅሪትን አምሮ ግን ሰምቷል ይሄን ጉዳይ አይ አልሰማም። ጋሽ አልነገርም። ሰለስራት ይሄ አዳምጡኝ። ያስነጎ ጠለፋ ነው። ኧረ እባክሽ ፍሬን ተረጋጊ። እንኪ እስኪ ነከሽ ባጎረዛው ሰሩኒ
ቆይ እኔ የምለው ጥያቄያችሁ ከፖለቲካ ጋር የተያያዘ ነው እንዴ? ማለቴ ለምንድን ነው የምትጠልፉት? ማለት እንትን ይሄ ለእርሻ ለመስኖ አለ አይደል? ለዛ ነው የምጠልፉት። ቁጠል ምን ይመስላል? አቦ ቶሎ ቶሎ በለው፣ እኛ እኮ ስራ አለብን። እሺ እሺ፣ እዛ አውቶቡስ ያላግባብ የተሳፈረ ሰው አለ። እኔ ትኬት ይልሻለሁ። እሺ እሺ፣ አዳምጡኝ እንዴ! ያላግባብ የተሳፈረው ሰው ራስ ያውጣዋል። ተነሽ አንቺ። እንዳትነቃነቅ። ሌሎቻችሁም አንዳች ሙከራ ብታደርጉ የግብረ አበራችሁን ጭንቅላት ነው መበታት ነው። ተው ጠጆ ምንም እንዳታደርገው፣ ወንጀለኛ አይደለም። አንተ እዚህ ነህ እንዴ? አንተ እዚህ ምን ታደርጋለህ? ጠጆ ለምን ተሸፈንኩኝ እኔ? አንተ እዚህ ምን ትሰራለህ? ምን አይነት ነው በእናታችሁ? እኛ እዚህ እየለፋን ነው። ዝም በሉ ብያለሁ። ያዝኩት እኮ መሳሪያ መሰለኝ። እኛ የመጣ ነው ህሊና አንፈልግም። ስሜን አትጥራ አንተ። ታውቂያቸዋለሽ? ለማንኛውም በዛሬው ዕለት ከአዲስ አበባ ወደ ድሬዳዋ ሲጓዝ በነበረው አውቶቡስ ላይ የተደረገው የመጥለፍ ሙከራ በእኔ በሳጅን አብቹ አማካኝነት በቁጥጥር ስር ውሏል። ጠለፋውንም አልሸፍያለሁ። የምን ጭብጨባው ነው የምሰማው? አጀሬት ቀጠቀጠቻቸው መሰለኝ። አይ ዛሬ ህሊና፣ እኔ ስለዚህ ነገር ምንም አውቀው ነገር የለም። እንዴት ነው የማታውቀው? ለምን ትከተለኛለህ? ህሊና፣ አንቺስ ለምን ጥለሽኝ ትሄጃለሽ? ፍቅረኛ ሆናት። የማ እሷ ያምሮ እርሱ ምንድነው? እውነት እንዴ? ጋሻ አምሮ አንተ አውቶቡስ ውስጥ እያለ ነው ይሄ ጠለፋ፣ ይሄ ጉድ የተከናወነው? እጅ ወደ ላይ ወይ እንዳትነቃነቅ። ወይ መሳሪያ ምንድነው? ግብረ አበራህ አይደለም እኮ የኔ ጌታ፣ እንደው ጠለፋል ነው እንጂ ይሄን ነገር እኮ ጠለፋም አይደለም። ምን መሰለህ፣ እነዚህ ሁለት ልጆች ለብዙ ጊዜ ይተዋወቃሉ። እውነቴን ነው። ወንጀል አይደለም ታዲያ? ኧረ በጭራሽ የኔ ጌታ፣ ኧረ በጭራሽ ነው እንዴ እናንተ? አይደለም፣ እውነቴን ነው የምልህ። ምን መሰለህ፣ እሷ ወደ ክፍለ ሀገር ለመሄድ መነሳቷን ሰማን። እነዚህን ሁለት ሰዎች ለማስማማት ስንበር መጣን። ጊዜ ስላጠረን እኮ ነው አውቶቡሱን ያስቆምነው። አይደለም እንዴ? ይሄ እኮ ነው። አንተ ግን ትንሽ አታፍርም? በእኔ እናንተ የተነሳ ይሄ ሁሉ ሰው ሲበጠበጥ ትንሽ አይሰማም? ለምን ቂም ይዤብህ እንድንለይ ትፈልጋለህ? የኔ እናት መቼም ቂም የሚያስይዝ ነገር አልተናገረ ይሄ ሰው። ታውቃላችሁ አይደለ? አብረን እንድንኖር ያላደረኩት ጥረት የለም። እሱ ግን እንደዚህ አይነት የህፃን ስራ ካልሆነ የሚያስደስተው አንድ ቁም ነገር የለም። ይኸውልሽ ህሊና፣ በቃላት ከማስረዳሽ በላይ ድሬዳዋ ደርሰን ላንቺ ያለኝን ነገር ትረጅልኛለሽ ስል ጓደኞቼ ሳይታሰብ አውቶቡሱን አስቆሙ። ለማንኛውም ተስማሙ፣ ታረቁ። አያስፈልግም። ከመለያየት ምን ይገኛል? እረፍት። አዝናለሁ፣ ግን እውነቴን አዝናለሁ። ሻምበል ይቅርታ አድርግልኝ፣ እውነቴን ነው። እናት ድርጅትህ ነበረ፣ ይሄ እንጨት ቤት ያንተ እናት ድርጅት ነበረ። ዛሬ የኛ ድርጅት ተዘጋና ጥለህን ሊጠፋ ምን አይደለም። ግን አምሮ እውነት ህሊና፣ አፈቅርሻለሁ። ይኸውልሽ አንቺ የምትይውን ሁሉ ለመፈጸም ዝግጁ ነኝ። እባክሽ የመጨረሻ እድል ስጪኝ። ለማንኛውም ታረቁ። ጓደኞቻችሁ ለፍቅር ሲሉ ስላገቱን ይቅርታ እናደርግላችኋለን። ለእናንተ ስንል እውነቴን ነው። የተማረ ሰው አይሻምበል እንደው እውነቴን እኔ የለም እንጂ ዛሬ እዚህ አውቶቡሱ ሻምባይ ነበር የምከፍተው። ደስታዬ እውነቴን ነው። ግን ስለ መድኃኒዓለም እንደው ስለ መድኃኒዓለም ብላችሁ እዚህ አውቶቡስ ውስጥ ያላችሁ እናቶች፣ አባቶች፣ ወንድሞቼ፣ ልጆቼ እውነቴን ሀጂ አባታችን እባካችሁ እንደው ሻምበልዬ በእናንተ ፊት እነዚህ ሁለት ልጆች ይጋቡልኝ፣ አለዚያ ደግሞ ቃል ኪዳን ይሰሩልኝ። እኔ በእነዚህ ሁለት ሰዎች ፍዳዬን በልቻለሁ። አልበላሁም አይደለም? አዎ በልችን ፍዳ በልቻለሁ። እውነቴን ነው የምላችሁ ስለ መድኃኒዓለም ብላችሁ። ጋሼ እኔ ፈቃደኛ ነኝ። እሺ እሺ፣ ድሮም ትሰማኛለህ። ህሊና ህሊና፣ ልቤ ግን እንደዚህ ፈጥኖ የሚመታው በአንቺ የተነሳ ነው። አሁንም ማየት ያቃተሽ የልቤ ነው። ወደፊት አብረን እንኖራለን፣ ልጆችም ይኖሩናል። ህሊና አባ፣ ይሄ ጉዳይ እርሱን ይመለከታል መሰለኝ። በይ ተነሽ ልጄ ተነሽ። ህሊና አንቺ ተነሽ፣ ጎሽ ተነሽ፣ ግድ የለሽ ተነሽ ልጄ፣ ተነሽ እንጂ ልጄ። ዋናው ልብ ላይ ነው። በሉ መከነች፣ ሰነፈች፣ አጣች፣ ነጣች ብዬ
ቀን ተለወጠባትም ብዬ ላርቃት በእግዚአብሔር ስም ቃል እገባለሁ በል። በእግዚአብሔር ስም ቃል እገባለሁ። በአንቺም ልጄ ቃል እገባለሁ። ተባረኩ ልጆቼ፣ ቡሩክ ሁኑ ልጆቼ፣ ቡሩክ ሁኑ። ተባረኩ ልጆቼ።